ሰላም ጤና ይስጥልን እንዴት ናችሁ? በዛሬው ቪዲዮ ኮንተንት ያው ከባለፈው የቀጠለ አንድሮይድ ዴሞንስትሬሽን ነው የምንሰራው ማለት ነው። ያው እንደምታስታውሱት ባለፈው አንድሮይድ ዴሞንስትሬሽን 1 ላይ ይሄንኛው ቀለል ያለ አንድ አክቲቪቲ that has a single text view hello world የምትለውን ቴክስት ቪው ዲስፕሌይ የሚያደርግልኝ አክቲቪቲ ዴሞንስትሬሽን ሰርቼ ነበረ። ስለዚህ ማሮፍ ዛሬም ዴሞንስትሬሽን ላይ ነው አንድሮይድ ዴሞንስትሬሽን ላይ ነው ፎከስ የምናደርገው ማለት ነው። የዚህኛው ኮድ ያው እዚህ ጋር ሁለቱንም ለማየት ያክል እዚህ ጋር እንደምታዩት በዚህ ወይ የባለፈው አንድሮይድ ዴሞንስትሬሽን 1 ላይ የሰራሁት እችኛዋ ነበረ። እችኛዋ text view that is contained under the constraint layout because እችኛዋ መጀመሪያ ያየንበት ዋና ምክንያት ይሄንኛው ቤዚክ ስለሆነ ነው። ቤዚክ ለሌሎች አንድሮይድስ ኤግዜሜል ኤሌመንት ወይ ደግሞ ዊጀትስ የምንላቸው ቤዚክ ስለሆነ ማለት ነው። እዚህ ላይ የተጠቀምናቸው more or less most of ማለት ይቻላል እዚህ ላይ የተጠቀምናቸው አትሪቢዩትስ most of ማለት ለካሁን በኋላ የምንጠቀማቸው የኤሌመንትስ አትሪቢዩት ኮመን ናቸው ማለት ነው። ስለዚህ ይሄንኛው በደንብ አንደርስታንድ አድርገናል ማለት ካሁን በኋላ የምንጠቀማቸው ቪውስ ያ ቪውስ ማለት ይችላልው ወይ ደግሞ ኤግዜሜል ኤሌመንት ማለት ይችላልው ወይ ደግሞ ኤግዜሜል ዊጀትስ ማለት ይችላልው ያው ኮመን ናቸው ማለት ነው። እዛ ላይ በብዛት ስለመጠቀም ስለምንችል ከዚህ ላይ ያየናቸው አትሪቢዩትስ ስለዚህ it is a common ስለሆነ አሁን ዛሬ የምንሰራው የሁለተኛ አንድሮይድ ዴሞንስትሬሽን ከመጀመሪያችን በፊት የዴሞንስትሬሽን 1 የሰራሁትን ቪዲዮ እንድታዩ በጣም ሃይሊ ሪኮመንድ አደርጋችኋለሁ። because ይሄንኛው ፋንዳሜንታል ስለሆነ ነው ቤዚክ ስለሆነ ይሄንኛው ቪዲዮ አይታችሁ ያው የቪዲዮውን ሊንክ በዚህ ቪዲዮ ዲስክሪፕሽን ሴክሽን ላይ አስቀምጥላችኋለሁ ሊንኩ እዛ ገብታችሁ ይሄንኛው የዴሞንስትሬሽን 1 ቪዲዮ እንድታዩ ሪኮመንድ አደርጋችኋለሁ። ስለዚህ ዛሬ ሞሮለስ ያው እዚህ ላይ አይደለም የምንሰራው አዲስ አክቲቪቲ ነው ክሬት የምናደርገው። ስለዚህ ይሄንኛው ስለሚያስፈልገኝ እቺኛው ክሎዝ አደርጋታለሁ። ሜን አክቲቪቲ ጃቫ ሳይድም ክሎዝ አደርጋታለሁ። ስለዚህ አዲስ አክቲቪቲ ክሬት አደርጋለሁ ማለት ነው። ሎጊን አክቲቪቲ የሚለውን ክሬት አደርጋለሁ። ኦኬ ስለዚህ አክቲቪቲውን ክሬት ሳረግ አልቲሜትሊ ኢት ክሬትስ የጃቫ ሳይዱ እዚህ ላይ ያስቀምጥልኛል። በደንብ ልብ ብላችሁ ምክንያቱም አክቲቪቲ ምን ላይ ያለው አክቲቪቲ is a collection of two files the XML file UI graphical user interface ዲዛይን ማድረግበት ነው which is XML file እዚህ ላይ layout resources layout ውስጥ ያስቀምጥላችኋል። እዚህ ላይ ያስቀምጥልኛል። ጃቫ ፋይል ደግሞ እንደተለመደው እዚህ ፓኬጅ ላይ ያስቀምጥልኛል ማለት ነው። ከዚህ በፊት የሰራነው ዴሞንስትሬሽን 1 ጃቫ ፋይሉ እዚህ ያለች which is the main activity የምትለው layout ፋይሏ ደግሞ within the resource RAS stands for resource then layout under the layout folder እዚህ ያለች ማለት ነው ፋይሏ። ስለዚህ አሁን ክሬት ማድረገው እዚህ ላይ XML ፋይሏ እዚህ ላይ ነው የሚያስቀምጥልኝ ማለት ነው። ከዚህ ጋር ጃቫ ፋይሏ ደግሞ እዚህ ላይ ማለት ነው። ዘን እያንዳንዱ አክቲቪቲ ክሬት ስናደርግ ደግሞ አውቶማቲካሊ ማኒፌስት ፋይል ላይ አክቲቪቲዎቹ ሊስት አውት ያደርጋቸዋል ብያቸዋለሁ። እዚህ ጋር የሁላችሁ የሜን አክቲቪቲ ክሬት ስናደርግ አውቶ ጀነሬት ያደርገውን ኮድ ነው። ቢኮዝ ማኒፌስት ላይ እነዚህ ቤዚክ ኢንፎርሜሽንስ which is አፕሊኬሽናችን ሊኖረው የሚገባ ወይ ደግሞ የሚይዛቸው ቤዚክ ኢንፎርሜሽንስ እዚህ ላይ ነው የሚያስቀምጥልኝ ማኒፌስት ፋይል ላይ ማለት ነው። ስለዚህ እዚህ ጋር ያላችሁ ታግ application the entire application since application is a collection of one or more activities services broadcast receivers content providers and so on ስለዚህ አክቲቪቲ ብቻ ነው እስካሁን ድረስ ሰርቪስ ወይ ደግሞ ኮንተንት ፕሮቫይደር ምናምን የሚሉ እስካሁን ክሬት ስላላደረግን ሶፋር ስለ አክቲቪቲ ነው ክሬት ያደርግን ያለ ነው። ስለዚህ መጀመሪያ አክቲቪቲያችን አውቶ ጀነሬት አድርጎ እዚህ ጋር ያስቀምጥልኛል። አሁን ክሬት ማድረጋት አክቲቪቲም እዚህ ላይ ያስቀምጥልኛል ማለት ነው። ስለዚህ ክሬት አደርጋለሁ። ክሬት ስታደርጉ በደንብ ልብ በሉ ፋይሎቹ እዚህ ላይ ክፍት አደርጋቸዋለሁ እንድታዩዋቸው። ጃቫ ሳይድ እዚህ ያስቀምጣታል፣ ኤግዜሜል ሳይድ እዚህ ያስቀምጣታል። then list of activity under this application tag opening tag አለ እዚህ ጋር opening tag ይኸውላችሁ የአፕሊኬሽን ከዚህ እዚህ ድረስ ነው ያለው። አንድ አክቲቪቲ አለኝ ሌላ አሁን ክሬት ማድረገው ደግሞ እዚህ ሊስት ያደርግልኛል ማለት ነው። እዚህ ጋር ክሎዚንግ ታግ የአፕሊኬሽን አለ። ስለዚህ እዚህ አካባቢ ሊስት ያደርግልኛል። ስለዚህ እነዚህ ሶስቱንም ኦፕን አደርጋቸዋለሁ እንድታዩዋቸው ማለት ነው። ኢፌክቱ እዚህ ላይ ሆናችሁ ክሬት ማድረግ ትችላላችሁ ወይ ደግሞ እዚህ ላይ ሆናችሁ ክሬት ማድረግ ትችላላችሁ አክቲቪቲውን ማለት ነው። ስለዚህ ራይት ክሊክ አደርጋለሁ ኒው ወደ ታች እንደዚህ ስክሮል ስታደርጉ እዚህ ላይ አክቲቪቲ የሚል አለ። ስለዚህ አክቲቪቲ ወደዚህኛው ይኸውላችሁ እዚህ ጋር ሊስት ኦፍ እነዚህ ቴምፕሌትስ ናቸው
ሊስት ኦፍ ቴምፕሌትስ ነው እዚህ ጋር ያስቀመጠልኝ። ቤዚክ ቪው አክቲቪቲ ምናምን ባለፈው የተጠቀምነውን ቴምፕሌትን የምጠቀመው which is ኢምፒቲ ቪው አክቲቪቲ ከዚህ መምረጥ ትችላላችሁ። ልክ እንደዚህ ክሊክ አድርጋችሁ እንደዚህ ወደዚህኛው ኒው አንድሮይድ አክቲቪቲ ክሬት የምናደርግበትን ዊንዶው ሪዳይሬክት ያደርጋችኋል። ወይ ደግሞ አሁንም በዚህ ፓኬጅ ላይ ራይት ክሊክ አደርጋለሁ ኒው አክቲቪቲ ጋላሪ እችኛው ጋላሪ ገብታችሁ ወደዚህኛው ሊስት ኦፍ ቴምፕሌትስ ሪዳይሬክት ያደርጋችኋል ማለት ነው። ስለዚህ ቴምፕሌት ከዚህ መርጣለሁ which is ኢምፒቲ ቪው አክቲቪቲ እዚህ ያለች then next ላለው ወደዚህኛው የቀድሞ እዚህ ላይ ሪዳይሬክት ያደርገኛል ማለት ነው። ስለዚህ ዲፎልት ኔም ይሰጣችኋል። ዲፎልት ኔም አክቲቪቲ ኔም ኦፍ አክቲቪቲ ዲፎልት አለ። ኢትስ ኢኩቫለንት ኤግዛምኤል ፋይሏ እዚህ ያለች ማለት ነው። ኦኬ ዘን ፓኬጅ ያው ተመሳሳይ ይሄንኛው ፓኬጅ ነው። ይሄንኛው ፓኬጅ ሞዲፋይ እንዳታረጉት። ላንጉዌጅ የምመርጠውም እዚህ ጋር የመረጥኩትም ጃቫ፣ ከዚህ በፊት የምጠቀመው ጃቫ ነው። አሁንም ጃቫ። እነዚህ ምንም አልነካቸውም። ስለዚህ ላይ ነው ፎከስ ማድረገው ማለት ነው። ስለዚህ እችኛዋ ነው የምቀይረው ማለት ነው። ስለዚህ ይኸውላችሁ አሁን የምሰራው ዴሞንስትሬሽን የሎጊን አክቲቪቲ ስለሆነ እዚህ ላይ ሞክአፕ ዲዛይን አድርጌያለሁ። ሞሮለስ እችኛዋ የምትመስል አንድሮይድ አክቲቪቲ ነው ዲዛይን የምናደርገው ዛሬ ማለት ነው። ኢትሃዝ ቴክስት ቪው ሎጊን ፎርም ምትል ቴክስት ቪው አለችኝ። 2 ኤዲት ቴክስት አለኝ ፎር ዩዘር ኔም እና ፓስወርድ 2 በተንስ አለኝ ማለት ነው። በደንብ ልብ ብላችሁ ካያችሁ they are organized what vertically one on the top of the other vertically እዚህ ጋር ባት እነዚህ 2 በተንስ ግን ሆሪዞንታል ነው ኦርጋናይዝ ይሆን ማለት ነው። ስለዚህ ሞር ኦር ለስ እችኛዋ የምትመስል አክቲቪቲ ነው ዲዛይን የምናደርገው ማለት ነው። በሞክአፕ ዲዛይን ያደረኩት ነው ይሄንኛው። ስለዚህ ሎጊን አክቲቪቲ ስለሆነ እዚህ ላይ ኔሙን ዲፎልት ማለት ዲፎልት መጠቀም ይችላላችሁ። ኮምፓይለሩ ዳዝንት ሃቭ ማለት ኮምፕሌን አያርግም፣ ችግር የለበትም። ኮምፓይለር ግን ለኮንቬንሽን ከሎጊን ጋር እየሰራን ስለሆነ I have to rename it as login activity ለኮንቬንሽን ማለት ነው። ሎጊን ማለት ትችላላችሁ ብቻ ሎጊን ብቻ። ግን ስታንዳርድ ኔሚንግ ኮንቬንሽን የሚባል አለ። አክቲቪቲ ክሬት ስናደርግ ሁሌ መጨረሻው አክቲቪቲ እዚህ ጋር ለምሳሌ ይሄ ባለፈው ራሱ ጀነሬት ያደርግልኝ ሜይን ብሎ አክቲቪቲ ነው ያለው ሎጊን አክቲቪቲ። ስለዚህ መጨረሻ አክቲቪቲ ኤል ያው ካሜል ኬዝ ሁሉንም ስሞል ማድረግ ይችላል። የኮምፓይለር ችግር የለም። ግን ያው we have to follow the standard naming convention follow ማድረግ አለብኝ ማለት ነው። ስለዚህ ሎጊን then I have to concatenate this word activity in between space እንዳታስቀምጡ። ስለዚህ በዚህ name of my activity layout name automatically generate ያደርግልኛል ማለት ነው። so I have to go with this one activity underscore login that's fine። ስለዚህ ይሄ አክቲቪቲ ክሬት ሳደርግ እዚህ ላይ ዲዛይን አደርጋለሁ which is graphical user interface። እዚህ ጋር ደግሞ ሎጂኩ ወይ ደግሞ ፋንክሽናሊቲውን ኮንትሮል ወይ ደግሞ ሃንድል አደርጋለሁ ማለት ነው። so በዚህ ወይ ነው አክቲቪቲ ክሬት የምናደርገው። እዚህ ጋር ስም ከሰጠን በኋላ ሌላ ምንም የምቀይረው ነገር የለም። እዚህ ላይ ፊኒሽ የሚል በተን አለ። ክሊክ አደርጋለሁ። አሁን ክሊክ ሳደርግ ይኸውላችሁ እዚህ ላይ በደንብ ልብ በሉ። ጃቫ ፋይሏ ከሜን አክቲቪቲ በአንድ ላይ ያስቀምጥልኛል። ኤግዛምኤል ፋይሏ which is activity underscore login የምትለው እዚህ ላይ ከአክቲቪቲ underscore main እዚህ ላይ አንድ ላይ ያስቀምጥልኛል። አሁን ፊኒሽ እለዋለሁ። ይኸውላችሁ እዚህ ጋር ይኸውላችሁ ጃቫ ፋይሏ እዚህ ያለች፣ ኤግዛምኤል ፋይሏ እዚህ ያለች። ደን እስቲ ይሄ ማኒፌስታችን ነው አንድ አክቲቪቲ አድ ማድረግ አለበት። ይኸውላችሁ እዚህ ያለች which is login activity አሁን ክሬት ያደረኳት አክቲቪቲ ማለት ነው። ሶ ትንሽ የተለያዩ ኮምፖነንትስ ዲፔንደንሲስ ያው ኢንተግሬት እያደረግልኝ ነው which is it takes a moment። እስቲ እዚህ ጋር ፕሮግረስ ላይ I think እነዚህ ዲፔንደንሲስ በጣም ቀለል ያሉ የአክቲቪቲ ቤዝድ የሆኑ ዲፔንደንሲስ ስለሆኑ ፕሮጀክት ቤዝድ ወይ ደግሞ አክቲቪቲ ቤዝድ የሆኑ ስለሆኑ ቀለል ያለ ነው፣ ብዙ ታይም ቴክ አያደርግም። ስለዚህ ያው ዘን ከዛ በኋላ የሚቀጥለውን ስቴፕ አንድ ላይ የምናይ ይሆናል ማለት ነው። I think here we have all the dependencies that are needed by this activity or project is integrate አድርጎ እዚህ ጋር finish ይላል፣ እዚህ ጋር build successfully ምናምን ይላል። ስለዚህ እኛው ሚኒማይዝ አደርጋታለሁ። ኦኬ እዚህ ላይ አሁንም ያው አንድሮይድ ማኒፌስት አትሊስት ለአሁን ስለማልጠቀምበት እችኛዋ ክሎዝ ላደርጋት። ሄር ዊ ጎ። እዚህ ላይ አክቲቪቲ አንደርስኮር ሎጊን ዲዛይን ማድረግበት ነው። እዚህ ጋር ደግሞ ጃቫ ሳይዱ ያው ፋንክሽናሊቲ ወይ ደግሞ ሎጂክን ሃንድል ማድረግበት ወይ ደግሞ ኮንትሮል ማድረግበት ነው ማለት ነው። ሶ እችኛዋም ትንሽ ሚኒማይዝ ላደርገው እንደዚህ። ስለዚህ እችኛዋ ትንሽ ዙም ኢን ላደርገው
ልክ እንደዚህ ያ ዘን ስፕሊት እችኛዋ ቱል እጠቀማለሁ። ኮድ ብቻ ነው ይሄንኛው። እዚህ ጋር ደግሞ ስፕሊት ብቻ ማለት ነው። እችኛዋ ስፕሊት ኮድ እና ፕሪቪው እዚህ ጋር ያሳየኛል ማለት ነው። ስለዚህ ዲዛይን አደርጋለሁ። ሄሪዝ ሞክአፕ የሞክአፕ ዲዛይን እዚህ ጋር አለች። ይሄንኛው ኦብቪየስሊ ቴክስት ቪው ነው። እነዚህ ሁለቱ ኤዲት ቴክስት ናቸው። እነዚህ ሁለቱ በተንስ ናቸው ማለት ነው። ስለዚህ አጠቃላይ እነዚህ ነው ዲዛይን ማድረጋው ማለት ነው። ስለዚህ ያው ሌአውቱ እዚህ ጋር እንደምታዩት ቨርቲካሊ እና ሆሪዞንታሊ ስለሆነ ቨርቲካል እና ሆሪዞንታል አሬንጅ የሚያደርግልኝ ሌአውት ፈልጋለሁ። ያ ሌአውት ሊኒየር ሌአውት ይባላል ማለት ነው። ኦኬ ለሚ እዚህ ጋር አንድሮይድ ሊኒየር ሌአውት ሰርች አደርጋለሁ። እንደዚህ ባለፈው እንደነገርኳችሁ ነው የራሳቸው የሆነ ኦፊሻል ዌብሳይት ስላላቸው ከዛ ኦፊሻል ዌብሳይት ሪፈር ማድረገው ማለት ነው። ሌላ ዌብሳይትን መጠቀም ትችላላችሁ፣ ግን የራሳቸው የሆነ ዌል ኦርጋናይዝድ በጣም ሪች የሆነ ዌብሳይት ዶክመንትድ የሆነ ዶክመንቴሽን ስላላቸው አይ ላይክ ቱ ሪፈር ፍሮም ዴር ኦፊሻል ዌብሳይት። እችኛዋ ሊኒየር ሌአውት እንደዚህ ራይት ክሊክ አድርጌ ኦፕን አደርጋታለሁ። ዘን እዚህ ጋር ክሊክ አደርጋለሁ። ሄር ዊ ጎ። እዚህ ጋር በደንብ ልብ በሉ። ሊኒየር ሌአውት ኢዝ ኤ ሌአውት ዛት አሬንጅስ other views either horizontally in a single column or vertically in a single row። ስለዚህ እነዚህ ኤሌመንትስ ዊድጀትስ ኦኬ ምንላቸው either vertically ወይ ደግሞ horizontal ልክ እንደዚህ እዚህ ጋር vertically ወይ ደግሞ horizontally አሬንጅ የሚያደርግልኝ ከሆነ የተሻለው ከሌሎች ሌአውትስ ወይ ደግሞ ኮንቴይነርስ ምንላቸው linear layout is the best option። ስለዚህ እሱን ነው የምጠቀመው ማለት ነው። ኦኬ ወደ ኮድ እመለሳለሁ እዚህ ጋር። ስለዚህ እችኛዋ ሌአውት ዲፎልት ያው ክሬት ስታደርገው አክቲቪቲ ዲፎልት ሌአውታችሁ ኮንስትሬንት ሌአውት ነው። ስለዚህ ኮንስትሬንት ሌአውት I have to convert or ደግሞ ወደ ሊኒየር ሌአውት ቀይረዋለሁ ማለት ነው። ስለዚህ ሰሌክት እናደርጋትና ሌአውቷ እዚህ ድረስ ነው ያለችው። እችኛዋ ኔም ስፔስ ናት። ኒው ላይን ላይ እንደዚህ ላስቀምጥላችሁና ኦኬ እችኛዋ ምንድናት ሌአውቷ ወይ ደግሞ ኮንቴነሯ ይሄ ሁሉ ከዚህ android x constraint layout widgets constraint layout ምናምን ብለው ቶታል የሌአውቱ ፓርት ስለሆነ ሰሌክት አደርጋለሁ። ዘን እቀይረዋለሁ ማለት ነው። ስቀይረው ክሎዚንግ ታጉም ይቀየራል፣ አንድ ላይ ይቀየራል። ልብ ብላችሁ አሁን ለሁላችሁ ሊኒየር ብዬ መጻፍ ስጀምር ለሁላችሁ የመጀመሪያው እዚህ ጋር ሊኒየር ሌአውት የምትለውን ክሊክ አደርጋለሁ ወይ ደግሞ ዳብል ክሊክ አደርጋለሁ ማለት ነው። ለሁላችሁ ሊኒየር ሌአውት እዚህ ጋር አለች። ዘን ኦፕን ታጓ እችኛዋ ናት። ኦፕን ታጓ ክሎዝ ደግሞ እዚህ ጋር ክሎዝ ሆናለች ማለት ነው። ኦኬ ስለዚህ ጋር ኤረር የሚያሳያችሁ ያው ኦሪየንቴሽን ስላላስቀመጣችሁ ነው። ስለዚህ ኦሪየንቴሽን ፕሮፐርቲ ግዴታ እዚህ ጋር ኦሪየንቴሽን ፕሮፐርቲ አስቀምጣለሁ ማለት ነው። ሶ እዚህ ጋር ምንድናቸው እዚህ ጋር ለምሳሌ ዋን እዚህ ጋር ዋን ኦን ቶፕ ኦፍ ዘ አዘር ስለሆነ ያው ከላይ ያለው ወይ ደግሞ ይሄ ሩት ሌአውት ብየምለው ወይ ደግሞ ፓረንት የሁሉንም ፓረንት ሌአውት ኦሪየንቴሽኑ ቨርቲካል አደርገዋለሁ ማለት ነው። እዚህ ጋር ዋን ኦን ዘ ቶፕ ኦፍ ዘ አዘር ቨርቲካል ስለሆነ ኦርጋናይዝ ያደርገልኝ። ስለዚህ ቨርቲካል የስ እንደዚህ ማለት ነው። ኤረሯ እዚህ ጋር ያላችሁ ዲስ አፒርስ ኦኬ። ስለዚህ የመጀመሪያ ክሬት ታደርጉ ዲፎልት ቴክስት ቪው ሄሎ ወርልድ ዲስፕሌይ የሚያደርግላችሁ ያመጣላችኋል። ከዛ በኋላ ፎር ዘ ሰከንድ ታይም ሰርድ ታይም አክቲቪቲ ክሬት ታደርጉ ግን ምንም እዚህ ላይ ኤሌመንት ዊጅት አያመጣላችሁ ማለት ነው። ስለዚህ ራሳችን ነው እዚህ ጋር የተለያዩ ዊጅትስ ወይ ደግሞ ኤሌመንትስ እዚህ ላይ የምናስቀምጠው ማለት ነው። እዚህ ላይ which is መሀል እዚህ አካባቢ ማለት ነው። አንደር ዲስ እዚህ ጋር ሌአውት ነው ኮንቴነር ይሄንኛ ኮንቴነር የተለያዩ ኤግዜሜል ዊጅትስ ኤሌመንትስ ኮንቴይን ያደርግልኛል ኦርጋናይዝ ያደርግልኛል ማለት ነው። ታስ ዋት ዊ አር ጎይንግ ቱ ዱ ሂር እዚህ ጋር ማለት ነው። ስለዚህ ይሄ ሌአውት ነው። እዚህ ላይ ኦፕኒንግ ታግ እዚህ ያለ ክሎዚንግ ታግ እዚህ ያለ። ስለዚህ ኢን ቢትዊን የተለያዩ ኤግዜሜል ፋይልስ። ስለዚህ የመጀመሪያ ኤሌመንት ምንድናት ኮንስታንት ወይ ስታቲክ የሆነ ቴክስት ወይ ደግሞ ዳይናሚክ ቴክስት ዲስፕሌይ የሚያደርግልኝ ኤግዜሜል ኤሌመንት ቴክስት ቪው እንለዋለን። ስለዚህ ቴክስት ቪው የሚለውን ነው የምጠቀመው ማለት ነው። ስለዚህ ታግ ከፍታለሁ ለዛም ብዬ ቴክስት ቪው እንደዚህ እቺኛው የመጀመሪያው ደብል ክሊክ አደርጋለሁ። ይኸውላችሁ እንደዚህ ሌአውት ዊድዝ እና ሄይት አልቲሜትሊ ያው ምንድነው የማደርገው ራፕ ኮንተንት አደርገዋለሁ። ዊድዙ የኮንተንቱ ዊድዝ ይኖራል፣ ሄይትም ተሰሚስሩ የኮንተንቱ ሄይት ይኖራል ማለት ነው። ለዛ ነው ራፕ ኮንተንቱ ደግሞ ምንድነው ኮንተንቱ ቴክስት ላይ አስቀምጣለሁ ማለት ነው። ኮንተንቱ which is android text እኛዋ ምንድነው የምትለው ኮንተንቷ እዚጋ ስኒ ሎጊን ፎርም ትላለች ማለት ነው። ኮንተንቱ ሎጊን ፎርም። ስለዚህ ላይ እቺኛዋ ፎርዋርድ ስላሽ
ግሬተር ዛን እንደዚህ ሰልፍ ክሎዚንግ ታግ ናተችኛዋ I have to close immediately እዚህ ላይ ልክ እንደዚህ አድርጌ ክሎዝ አላረገውም። እሺ እንደዚህ ካረኩኝ ሰልፍ ክሎዚንግ ታግ አይደለም፣ በመሃል የሆነ ማስቀመጥ ፈልጋለሁ ማለት ነው አይደለ? ይሄንኛው ደግሞ ቴክስት ቪው ስለሆነ መሃል ላይ ማስቀምጠው ኤሌመንት የለም። ስለዚህ it is better to close as a self closing tag like እንደዚህ ማለት ነው። እንደዚህ ነው ክሎዝ የምናደርገው። ስለዚህ ላይ ያውላችሁ on the by default የት ነው የሚያስቀምጥላችሁ? on the top left corner of your layout እዚህ ላይ ያስቀምጥላችኋል ማለት ነው። ስለዚህ የተለያዩ ባለፈው ያየናቸው ዴሞንስትሬሽን 1 ላይ ያየናቸው more or less እንዳልኳችሁ አትሪቢዩቶቹ ቴክስት ቪው በጣም ቤዚክ ነው ያልኳችሁ። የባለፈው ዴሞንስትሬሽን ቪዲዮ እንድታዩ ሪኮመንድ ያደረኳችሁ በጣም ቤዚክ ነው። ስለዚህ የምንጠቀማቸው አትሪቢዩትስ ከባለፈው የተጠቀምናቸው more or less ኮመን ስለሆኑ አሁንም ደግሜ ሪኮመንድ አደርጋችኋለሁ ቪዲዮ እንድታይ ማለት ነው። የቪዲዮ ሊንክ እዚህ ቪዲዮ ዲስክሪፕሽን ሴክሽን ላይ ሊንኳን አስቀምጥላችኋለሁ። ቪዲዮዋን የዴሞንስትሬሽን 1 የምትለውን ቪዲዮ እንድታዩ በጣም ሃይሊ ሪኮመንድ አደርጋችኋለሁ ማለት ነው። ስለዚህ እዚህ ላይ ምን ተጨማሪ አትሪቢዩት ተጨምራለሁ ማለት ነው። ለምሳሌ size ብዬ ስጽፍ which is the size of the text which is text size from the Android environment ሳይዙ ልክ 35 ኤስፒ ያው ሳይዝ ከሆነ ኤስፒ ብያችኋለሁ። ባለፈው ስለተነጋገርን መድገም አያስፈልግም። ዘን ሌላ ስታይል ቴክስት ስታይል ቦልድ አደርጋለሁ። እዚህ ጋር ይኸውላችሁ እዚህ ጋር እቺኛው ቦልድ ነው ማሮለስ ቦልድ ነው ይሄንኛው። ስለዚህ ቦልድ አደርጋለሁ እቺኛው here we go ኦኬ። ስለዚህ እዚህ አካባቢ ማምጣት አለብኝ ማለት ነው። እኛው ሎጊን ፎርም ምትል እዚህ አካባቢ ነው ያለችው። እዚህ አካባቢ ማምጣት አለብኝ። ኦልራይት። ስለዚህ ምንድነው የምጠቀመው? እሱን the space in between ከሆነ ማርጂን ነው የምጠቀመው። the space within ከሆነ ደግሞ ፓዲንግ ነው የምጠቀመው። ስለዚህ ጋር ደግሞ ማርጂን ነው የሚያስፈልገኝ። ማርጂን top which is between this element እና the layout ወይ ደግሞ የዲቫይሱ እዚህ ጋር ያለውን የሆነ ስፔስ ፈልጋለሁ። ኢን ቢትዊን ስለሆነ ማርጂን ተጠቀማለሁ ማለት ነው። ማርጂን ቶፕ let it be 100 dp ያው ለሳይዝ ብቻ ሲሆን ነው ኤስፒ ተጠቅም። ከዛ ውጭ ያለው ግን ሜዠርመንታችሁ ዩኒት ኦፍ ሜዠርመንት ዲፒ ነው። ባለፈው ስለተነጋገርን ያው የባለፈው ቪዲዮ ተመልሳችሁ ቼክ ማድረግ ትችላላችሁ። ሃይሊ ዛ ማለት ኢን ዲቴይል ዲስክራይብ ስላደረኩት ይኸውላችሁ this is the distance between this element and the edge of what the device ዲጋ ወይ ደግሞ የሌአውቱ ዲጋ ጅኛው 100 ዲፒ ነው እንትኑ ማለት ነው ሳይዙ። አሁንም ተጨማሪ to the left አካባቢ ዲጋ መሃል አካባቢ ማምጣት ስላለብኝ ማርጂን ሌፍት አሁንም ማርጂን ነው የምጠቀመው ማለት ነው። ማርጂን ሌፍት which is like አሁንም 100 ዲፒ ልበለው more or less I think መሃል አካባቢ የመጣ ይመስለኛል እንደምታዩት። እስቲ እዚህ ላይ ክሊክ ላድርግ። ኦኬ እንደው ትንሽ መሃል አካባቢ። ስለዚህ ምን ላድርግ 110 ልበለውችኛው 110 kind of yes አሁን ትንሽ እንደምፈልገው አይነት የሆነ ይመስለኛል። then አሁንም ስፔስ within a single element ማለት ነው። ኤሌመንቱ ምንድነው? a single view is a rectangle in a screen አይደለ? ባለፈው ያለው view እንዴት ነው ዲፋይን ያደረግነው? view is a rectangle in a screen that displays or that shows some content አይደለ? ስለዚህ ይሄንኛው rectangle የሚለው ይሄንኛው ነው ማለት ነው። ስለዚህ within okay in between ሳይሆን within this widget ወይ ደግሞ content እዚህኛው 15 ናት ማለት ነው። እዚህኛውም 15 ናት። እዚህኛው 15 ከዚህ ጽሁፍ እዚህ ድረስ 15 ነው ማለት ነው። ስለዚህ በአራት ማቅጣጫ ከፈለጋችሁ ፓዲንግ ካላችሁ በአራት ማቅጣጫ እዚህ ጋር ስፔስ ይሰጣችኋል ማለት ነው። ሰፓሬትሊ ከፈለጋችሁ ደግሞ ያው በጣም አድካሚ ነው ይሄ ፓዲንግ። ለምሳሌ ፓዲንግ ቦተም 15 ዲፒ ኦኬ ፓዲንግ ቶፕ 15 ምናምን እያላችሁ አራት ማቅጣጫ ዲፋይን ማድረግ ትችላላችሁ። ባት ኦል ኢን ዋንስ እቺኛዋ ማይ ፋቮሪት ኢዝ ዋት እቺኛዋ ማለት ነው from the Android environment ነው። እዚህ ጋር 15 ዲፒ here we go more or less የመጀመሪያውን ጨርሰናል። I think ወይ የቀረ ካለ በኋላ ተመልሼ ትንሽ ሞዲፋይ ማድረግ ይሆናል። ኦኬ ቀጣይ እንስነው ሞክአፕ ዲዛይኑ እያየን ነው የምንሰራው። እዚህ ጋር ኢንተር ዩዘር ኔም የሚል አለ። ስለዚህ እነዚህ
ኤዲት ቴክስት ናቸው። ኤዲተብል የሚሆኑ ማለት ነው። ያው ኤዲተብል ማለት ዩዘሩ ኤኒ ዩዘር ከዚህ አክቲቪቲ ጋር ኢንተራክት የሚያደርግ ዩዘር ኔም እና ፓስዋርዱ መጻፍ መቻል አለበት። ኢንተራክት ማድረግ ኤዲተብል ናቸው ማለት ነው እነዚህ። ስለዚህ we have an equivalent element in XML Android XML which is ለዛም ብላችሁ ኤዲት ቴክስት ኤዲት ብላችሁ ጽፉ። የመጀመሪያዎቹን ዳብል ክሊክ ታደርጋላችሁ። ይጋይላችሁ ትንሽ ስፔስ ይጋፈልጋለሁ። ችግር የለውም ስፔስ ባትሰጡም ግን ያው ለሪደቢሊቲ። ስለዚህ ዊድዝ ማች ፓረንት ላደርገው height ራፕ ኮንተንት ላደርገው። ኦኬ ዘን ኮንተንቱ የትኛው ነው? ኮንተንቱ which is ቴክስት ላይ ሂንት ላይ ላስቀምጠው። ሂንት ላይ ኢንተር ዩዘር ኔም እችኛዋ ናት ኮንተንቷ። ስለዚህ ራፕ ኮንተንት ስላችሁ የኮንተንቱ የዚህኛዋ ኮንተንት ሄይት እንዲኖረው ነው ማለት ነው። እዚህ ጋር ሌአውት ሄይት ራፕ ኮንተንት የትኛው ኮንተንት እችኛዋ ኮንተንት። ስለዚህ ይኸውላችሁ ሄይቱ ያው ለዚህኛው የሚበቃ ነው። ሄይት አዝ ኮንተንት እዚህ ጋር ኮንተንት ደግሞ ኢንተር ዩዘር ኔም የሚለው ማለት ነው። ሶ ሳይዝ ትንሽ ሳይዝ ቴክስት ሳይዝ let it be 25 ሳይዝ ከሆነ ኤስፒ ነው ብያቸዋለሁ። ልክ እንደዚህ አሁን የተሻለ ሆነዋል ማለት ነው። እዚህ ጋር ዊድዙ ማች ፓረንት ማለት ትችላላችሁ። ግን እዚህ ጋር ይሁላችሁ ትንሽ እዚህ ጋር ሞካፕ ዲዛይን ላይ ማች ፓረንት አይደለም ያለው። ትንሽ እዚህ ጋር ይሁላችሁ ስፔስ ይታየኛል፣ እዚህ ጋርም ስፔስ ይታየኛል በዚህ በኩል። ስለዚህ ማች ፓረንት ማለት የዲቫይሱ ዊድዝ የሚያክል አይደለም ማለት ነው። ቢኮዝ የዚህኛው ፓረንት ምንድነው? የነዚህ ሁለት ኤሌመንትስ ፓረንት ይሄንኛው ነው። ይሄንኛው ደግሞ የሌአውቱ ዊድዝ እና ሄይት ደግሞ ማች ፓረንት ነው። የዚህኛው ፓረንት ደግሞ አሁንም የዲቫይሱ ራሱ ማለት ነው። የዲቫይሱ ሄይት እና ዊድዝ ነው ማለት ነው። ስለዚህ የዲቫይሱ የዚህ የሌአውቱ ሄይት እና ዊድዝ is equivalent with the height and width of what the device ማለት ነው። ፊዚካል ዲቫይስ የስልኩ እንደምናየው ማለት ነው። ስለዚህ ጋር ደግሞ ማች ፓረንት ስንለው እዚህ ጋር ይውላችሁ ማች ፓረንት ነው ያልኩት። ስለዚህ ማች ፓረንት ማለት የዚህኛው ስለዚህ ኢንዳይሬክትሊ የዲቫይሱ ዊድዝ እንዲኖረው ነው ማለት ነው። እዚህ ጋር ግን እንደዛ አይደለም። እዚህ ጋር ስፔስ አለ፣ እዚህ ጋር ስፔስ አይደለም ማለት ነው። ስለዚህ ምንድነው ይሄ ሊትራል ቫልዩ መግለጽ ትችላላችሁ ማለት ነው። እኛው ለምሳሌ 200 ዲፒ ስንየው ኦኬ 300 ልበለው እዚህ ጋር አሁንም ትንሽ 340 ለትት ቢ 30 ልበለውና ከዛ በኋላ ማርጂን ሌፍት ትንሽ ወደዚህ መሃል አካባቢ ማምጣት ፈልጋለሁ። ስለዚህ ማርጂን እጠቀማለሁ እዚህ ላይ ማርጂን ሌፍት which is 50 ዲፒ I think 50 ከምለው 40 ብለው ይሻላል ትንሽ ኦልራይት። ኦኬ ትንሽ ሳብ ላድርገው 37 አካባቢ 37 ጋስ ኦልራይት። አሁን በጣም አሪፍ። እሺ አሁን ደግሞ እዚህ ጋር ሁላችሁ በዚህና በዚህ መካከል ስፔስ ፈልጋለሁ። ስፔስ የለውም እዚህ ጋር ዲዛይኑ እንደምታዩት ይኸውላችሁ እዚህ ጋር ይሄንኛው ስፔስ አለው። ስለዚህ ማች የሚያክል ስፔስ። ስለዚህ ስፔስ ደግሞ ኢን ቢትዊን ቱ ቪውስ ወይ ደግሞ ቢትዊን ቱ ኤሌመንትስ ወይ ደግሞ ዊድጀትስ ከሆነ እንዳልኳችሁ ማርጂን ነው የምጠቀመው። ማርጂን ቶፕ ያ እዚህ ላይ ሆኜ ቶፕ ማለት ወይ ደግሞ እዚህ ላይ ሆናችሁ በቶፕ ማለት ትችላላችሁ ኢዘር ኦፍ ዲስ። ስለዚህ ጋር ቶፕ 20 ልበለው 20 ዲፒ እዚህ ጋር ያላችሁ this is 20 ዲፒ። አሁንም ግን ትንሽ ያንሷል 30 ልበለው I think ያ this is ኦኬ። ስለዚህ ተመሳሳይ ስለሆነ የፓስዋርድም ኮፒ ብዬ ፔስት አደርጋታለችኛው ፔስት ላደርጋት ኢንተር ፓስዋርድ ኢንተር ዩዘር የሚለውን ሂንት ብቻ ፓስወርድ እላለሁ ማለት ነው። በቃ ሌላው ምንም እኩል ነው ማለት ነው። እንደዚህ ደን ሁለት በተኖች ብቻ ነው የሚቀረኝ ማለት ነው በተንስ። ስለዚህ በተን ደግሞ ዲዛይን ለማድረግ ማለት እዚህ ጋር እንደምታዩት ኢንተር ዩዘር ኔም የሚለውን ኢንተር ፓስዋርድ የሚለውን ጨርሻለሁ። ሁለት በተንስ ማለት እነዚህ በተኖች በደንብ ልብ በሉ they are arranged ቨርቲካል ሳይሆን ሆሪዞንታሊ ነው አሬንጅ የሆኑ ማለት ነው። ስለዚህ within this
አውተር ሌአውት ዲዛይን ካረኳቸው ያው ኦሪየንቴሽኑ ቨርቲካል ስለሆነ ቨርቲካል ነው የሚያስቀምጥልኝ። እዚህ ጋር ላሳያችሁ። to design a button we have an equivalent XML widget named button ምትል ለዚህ በተን ማለት ተጽፎ በተን ብላችሁ ተጽፎ እዚህ ጋር መጀመሪያው ደብል ክሊክ አድርጉ። ስለዚህ ሁለቱም ራፕ ኮንተንት ለዋለሁ። ራፕ ኮንተንት ምንድነው? ቴክስት ላይ ማስቀምጠው ማለት ነው። ቴክስት ሎጊን ምትለውን አይደለ? ሎጊን አይደለ እዚህ ጋር አዎ ሎጊን። ይሄንኛው ደግሞ ክሊር ነው የሚለው የመጀመሪያው እቺኛው ናት። ይኸውላችሁ እዚህ ጋር አለች። ሶ ሰልፍ ክሎዚንግ ታግ ነው። እንደዚህ ክሎዝ አድርገዋለሁ። ሁለተኛው ደግሞ ምንድነው? ሳይዝ ያስፈልጋል። ቴክስት ሳይዝ 20 ኤስፒ ላይክ ሶ። የሁለተኛው በተንም ኮፒ ብዬ ተመሳሳይ ስለሆነ እዚህ ላይ ፔስት አደርጋታለሁ። ኮንተንቷ ብቻ ነው የምቀይረው። ኮንተንቷ ክሊር ወይ ደግሞ ሪሴት ልበለው። አይ ቲንክ ክሊር ወይ ደግሞ ሪሴት ልክ እንደዚህ እንዳልኳችሁ ነው። ለምንድነው እዚህ ጋር ኤክስፔክትድ የሚሆነው? እዚህ ጋር ያለው ሆሪዞንታሊ ናቸው ግን ያስቀመጠልኝ እዚህ ላይ ቨርቲካሊ ቢኮዝ ዋት ሌአውቱ ቨርቲካል ስለሆነ ማለት። ስለዚህ ሁለቱንም ብቻ የሚይዝልኝ ኢነር ሌአውት ያስፈልገኛል ማለት ነው። ሁለቱንም ብቻ ከዛ በኋላ የኢነር ሌአውት ኦሪየንቴሽን ሆሪዞንታል አደርገዋለሁ ማለት ነው። ሌላ ምንም አማራጭ የለኝም። ስለዚህ ላይ ኢነር ሌአውት ክሬት አደርጋለሁ። ሌአውቷ ሊኒየር ሌአውት ነው። አሁንም ሆሪዞንታሊ ስለሆነ እንዲያስቀምጥልኝ የምፈልገው ኢዘር ሆሪዞንታሊ ወይ ደግሞ ቨርቲካሊ የሚያስቀምጥላችሁ ሌአውት ደግሞ ሊኒየር ሌአውት ነው። ስለዚህ በድጋሜ ሊኒየር ሌአውት አዝ ኢነር ሌአውት ተጠቀማለሁ ማለት ነው እኛዋ። ስለዚህ ዊድዙ ማች ፓረንት ለዋለው ራፕ ኮንተንት ለዋለው ኦኬ። አሁን ሰልፍ ክሎዚንግ ታግ አይደለም ይሄንኛው። ሰልፍ ክሎዚንግ ታግ ሆነ ፎርዋርድ ስላሽ ግሬት ዛም ብዬ ነበር የምዘጋው ግን ኢን ቢትዊን ሌሎች እነዚህ ሁለቱ በተንስ እንዲይዝልኝ ስለፈለኩኝ ግሬት ዛን ብቻ ዘጋና ኦኬ። ከዛ በኋላ ይሄንኛው ኢትስ ኢኩቫለንት ክሎዚንግ ታግ ያመጣልኛል ማለት ነው እንደዚህ። ስለዚህ እዚህ መሃል ላይ ነው ማስቀምጣቸው ሁለቱ በተንስ እዚህ ላይ። ስለዚህ እነዚህ በተንስ ሰሌክት አድርጌ ከት ላችኋለሁ እዚህ ጋር which is ኪቦርዳችሁ ላይ ኮንትሮል ኤክስ ተጠቀማላችሁ ከት ለማለት ዘን እዚህ ላይ ፔስት ኮንትሮል ቪ ኪቦርዳችሁ ላይ እንደዚህ ፔስት አደርጋችኋለሁ ማለት ነው። ኦኬ እዚህ ጋር ሁላችሁ as expected horizontal ነው የፈለኩት። ሆሪዞንታሊ ለምንድን ነው? even if orientation property ባልጠቀም ዲፎልት ኦሪየንቴሽኑ ምንድነው? ሆሪዞንታል ስለሆነ ማለት ነው። ስለዚህ ለኮንቬንሽን ግን እዚህ ላይ ጽፋለሁ orientation from the Android environment which is horizontal ምንም ለውጥ የለውም ማለት ነው። ዲፎልት እሱ ስለሆነ ነው። በጽፉም ባጽፉም ያው ሆሪዞንታል ያስቀምጥላችኋል። ኦኬ የተወሰነ አሬንጅመንት አደርጋለሁ። አይ ቲንክ እዚህ ላይ አሁን ትንሽ ወደ ታች እንደምታዩት እዚህ ጋር ስፔስ ፈልጋለሁ። ስለዚህ እዚህ ጋር ሆናችሁ ማርጂን ቶፕ ላለው which is 50 dp here is እዚህ መሃል ያለውን 50 dp ዲስታንስ አለው ማለት ነው። ስፔስ አለው ማለት ነው። እቺኛው ዘን እዚህ መሃል አካባቢ እንዲያመጣቸው ፈልጋለሁ። ስለዚህ ግራቪቲ የሚለውን ፕሮፐርቲ ተጠቀማለሁ፣ የሚለውን አትሪቢዩት ተጠቀማለሁ። ስለዚህ ሴንተር ሁላችሁ እዚህ ላይ ሴንተር ያስቀምጣቸዋል። ዘን ኢን ቢትዊን ሁለቱ በተንስ ደግሞ ሌላ ትንሽ ስፔስ አለች ማለት ነው። ሶ ከፈለጋችሁ የመጀመሪያው በተን ላይ ሆናችሁ ቱ ዘ ራይት ማርጂን ራይት ማለት ትችላላችሁ፣ ወይ ደግሞ እዚህ በተን ላይ ሆናችሁ ቱ ዘ ሌፍት ማርጂን ሌፍት ኢዘር ኦፍ እዚህ ጋር ለሆነና ማርጂን ራይት ዌር ኢዝ ዛት እዚህ ጋር አለች። ደብል ክሊክ አደርጋለሁ። ስለዚህ ስንት አንድ 20 ወይ ደግሞ 15 አካባቢ 15 ዲፒ ይኸውላችሁ here is the distance between እዚህ ጋር 15 ዲፒ ነው ማለት ነው። ስንየው አሁን more or less I think ፋይናል ዲዛይናችን ይሄንኛው ይመስላል ማለት ነው። ኦኬ እስቲ ከዚህ ጋር ኮምፔር እናድርገው። I think ይኸውላችሁ ቴክስት ቪው አለኝ፣ ሎጊን ፎርም here we go። ሁለት ኤዲት ቴክስት ፎር ዩዘር ኔም እና ፓስወርድ አለኝ here we go። ሁለት በተንስ እዚህ ጋር አለኝ ሎጊን እና ክሊር here we go። ኦኬ ትንሽ መሃል አካባቢ እዚህ ጋር ፓዲንግ ልጠቀም። እዚህ ፓዲንግ ላይክ
15 ዲፒ ላይክ እንደዚህ። ግን ፓዲንግ እዚህ ላይ ቶፕ እና ቦቶም ብቻ ልጠቀም። እዚህ ላይ ፓዲንግ ቶፕ 15 ዲፒ። ኦኬ ሁላችሁ እችኛዋ ብቻ እቺ ዳይሬክሽን ብቻ ቦቶም ፓዲንግ ቦቶም አሁንም 15 ዲፒ። ሄር ዊ ጎ። እዚህ ማለት ፓዲንግ የምትጠቀመች ነው ብያችኋለሁ። ዊዚን ከሆነ ዊዚን ኢነር ሌአውቷ ማለት ነው። ሌአውቷ ውስጥ ሆኜ እነዚህ ፓዲንግ የተወሰነ ስፔስ አፕላይ እንዲያደርግልኝ ነው። እዚህ ጋር እችኛዋ ከዚህ እዚህ 15 ነው። ከዚህ እዚህ ድረስ ያለችውን 15 ናት ማለት ነው። ሶ በዚህ ወይ አይ ቲንክ አሁን የተሻለ ይመስለኛል። ለዚህ ስታዩት የስ እስቲያቸው እነዚህ እዚህ ጋር ፓዲንግ 5 ዲፒ እዚህ ጋር ፓዲንግ 5 ዲፒ ካይንድ ኦፍ ኦኬ። እዚህ ላይ 40 ላድርገው አይ ቲንክ። ኦኬ የስ አይ ቲንክ ኢትስ ቤተር ነው ኢንት። ስለዚህ በዚህ ወይ ግራፊካል ዩዘር ኢንተርፌሱ ወይ ደግሞ ዲዛይኑ የአክቲቪቲ ሎጊን አክቲቪቲ የሚለውን ዲዛይን በዚህ ወይ ዲዛይን ማድረግ ትችላላችሁ። ስለዚህ እዚህ ላይ አንድ ጥያቄ ጠይቃችኋለሁ። እዚህ ላይ አንደኛ ቶታል ናምበር ኦፍ ቪውስ እንመልሳለን። ቶታል ናምበር ኦፍ ቪው ግሩፕስ እንመልሳለን። ሩት ሌአውት የትኛው ነው መልሳለን። እነዚህ እስቲ አሁን እነዚህን ጥያቄዎች እንመልሳለን። ስለዚህ if you are asked እዚህ activity underscore login .xml ፋይል ላይ ቶታል ናምበር ኦፍ ቪውስ ስንት ናቸው ብለን ከተጠየቅን እንዳለ አጠቃላይ ቪው ግሩፕ ይሁን ቪው ቆጥረን እናስቀምጣለን ማለት ነው። ስለዚህ አንድ አለ እዚህ ጋር ሊኒየር ሌአውት 2 3 4 5 ኢነር ሌአውት 6 7። ስለዚህ ቶታል ነምበር ኦፍ ቪውስ ስንት ነው የሚሆነው ማለት ነው? 7 ቢኮዝ ቪው ግሩፕም ቪው ነው። all view groups are views but all views are not view groups but እዚህ ጋር ቶታል ነምበር ኦፍ ቪው ግሩፕስ ከተጠየቃችሁ ግን ቪው ግሩፕስ ብቻ ማለት ነው ቆጥራችሁ። እዚህ ጋር ስንት ቪው ግሩፕ አለ? አንድ እዚህ ሌአውት which is the outer layout፣ ሌላ ደግሞ ኢነር ሌአውት አለ እዚህ ጋር 2። ስለዚህ 2 ብቻ አለኝ ማለት ነው እዚህ ጋር 2። እሺ ሩት ሌአውቱ ምንድነው? the upper ወይ ደግሞ the top layout that organizes all the inner layout ሊሆን ይችላል ወይ ደግሞ all the elements ወይ ደግሞ inner layouts አጠቃላይ as external as a root ኦርጋናይዝ ወይ ደግሞ አሬንጅ ያደረጋቸው ሌአውት ሩት ሌአውት እንለዋለን ማለት ነው። ስለዚህ ይሄንኛው ሩት ሌአውታችን እዚህ ጋር ያለው ነው ማለት ነው which is linear layout ይሄንኛው ማለት ነው። ኦኬ ስለዚህ ሩት ሌአውታችን linear layout ነው ማለት ነው እነዚህ። ኦኬ የፓረንት እና ቻይልድ ሪሌሽንሺፕ ይሄንኛው ፓረንት ሌአውት ነው። የሁሉንም እዚህ ውስጥ ያሉ የዚህም ፓረንት ነው፣ የዚህኛው ፓረንት ነው፣ የዚህኛውም ፓረንት ነው፣ የዚህኛው ኢነር ራሱ ፓረንት ነው። ስለዚህ ይሄንኛው ደግሞ የዚህ ቻይልድ ነው፣ ይሄም የዚህ ቻይልድ ነው፣ ይሄም የዚህ ሌአውት ቻይልድ ነው። እዚህ ላይ የኢነር ሌአውት ስላለች ደግሞ እዚህ ጋር ይሁላችሁ እኛው ሰሌክት ያደረኳት እዚህ ጋር ይሁላችሁ እነዚህ ሁለት በተንስ የዚህ ቻይልድ ቪውስ ናቸው። this is a child view of this layout, this is a child view of this inner layout። ስለዚህ ሪሌሽንሺፑ የነዚህ ይሄንኛው ፓረንት ቪው because ቪው ማለት ይችላልው ቪው ግሩፕ ማለት ይችላልው። ስለዚህ ፓረንት ቪው ወይ ደግሞ ቪው ግሩፕ is a parent ቪው ወይ ደግሞ ቪው ግሩፕ የሁለቱንም ፓረንት ነው ማለት ነው። እነዚህ ሁለቱ ደግሞ they are child views of this view group ወይ ደግሞ this view because view group is a view ስለሆነ ስለዚህ የፓረንት ቺልድረን ሪሌሽንሺፕ በዚህ ወይ ማየት ትችላላችሁ።
ኦኬ አይ ቲንክ ዲዛይኑ ሞር ኦር ለስ ጨርሰናል። የቀረ ካለ በኋላ ላይ ተመልሰን ትንሽ ሞዲፋይ እናደርጋለን። አሁን ወደ ሎጂክ ጃቫ ሳይድ ውስጥ እዚህ ላይ ያሉ እንዴት ነው ሃንድል የምናደርገው ማለት ሚኒንግ ዛት ዩዘሩ እዚህ ጋር ፕሪቪው ያሉ ይሄንኛው ፕሪቪው ነው። እዚህ ላይ የምጽፋቸውን ፕሪቪው ኢፌክቱ እዚህ ላይ ያሳየኛል ማለት ነው። ፕሪቪው ነው አክቹዋል ራን አድርጌ የማየው አይደለም። ራን ቴስት እስካሁን ድረስ ራን ወይ ደግሞ ፊዚካል ዲቫይስ ወይ ደግሞ ይሄ ቨርቹዋል ዲቫይስ ላይ ቴስት ስላላረኩት ወይ ደግሞ ራን ስላላረኩት ይሄን እነዚህ አክቹዋል ኦብጀክትስ አይደሉም። ይሄ ፕሪቪው ናቸው ማለት ነው። እዚህ ጋር ፕሪቪው ኦኬ they are previews ግን እዚህ ጋር ወደ አክቹዋል እያንዳንዱ ኮምፖነንት ያለው ወደ አክቹዋል ኮንቨርት አድርገን እንዴት ነው ሃንድል የምናደርገው ሚኒንግ ዛት ዩዘሩ ያው ራን አፕሊኬሽኑ ራን ካረገ በኋላ ዩዘር ኔም እና ፓስወርድ አስገብቶ እዚህ ጋር he expects the user expects to enter his or her user name እና ፓስወርድ አይደለ። ከዛ በኋላ ሎጊን ሲል የሆነ ነገር መስራት አለበት። ክሊር ሲልም የሆነ ነገር መስራት አለበት። should be interactive አይደለ። ስለዚህ ይሄንኛው ኮንትሮል የምናደርገው ሎጂክ ሳይዱ the logic ወይ ደግሞ the functionality of this activity control ማድረገው እዚህ ጋር ጃቫ ሳይድ ነው ማለት ነው። ወይ ደግሞ ኮትሊን because ጃቫ ላንጉዌጅ ስለሆነ እየተጠቀምን ያለ ነው for the time being ጃቫ ሳይድ which is login activity.java የሚለው ነው ማለት ነው። ስለዚህ እኛ ኤክስፓንድ አደርጋለሁ all the imported files are እዚህ ጋር አለ። ስለዚህ ትንሽ ያው ይሄንኛው auto generated source code ስለሆነ ያው ይሄ መጀመሪያ አክቲቪቲ ክሬት ሳደርግ ስንገባ የመረጥነው ቴምፕሌት አለ ታስታውሳላችሁ። ኢምፒቲቪ አክቲቪቲ ነው የመረጥኩት። እሱ ቴምፕሌት በመምረጤ ዲፎልት ማስጀመሪያ የሚሆን ሶርስ ኮድ ሰጥቶኛል። ስለዚህ ያው የቴምፕሌት ስለሆነ ያው ሞዲፋይ ማድረግ እችላለሁ ማለት ነው። ከስተማይዝ ላድርግ እስቲ እኛው ለምሳሌ ከዚህ ጀምሬ እዚህ ሰሚኮለን ድረስ ያለችውን አያስፈልገኝም። ፎር ዘ ታይም ዲሊት አደርጋለሁ። ከስተማይዝ ማድረግ እችላለሁ። እቺኛው ላይን ኦፍ ኮድም ዲሊት አደርጋታለሁ። ከስተማይዜሽን ይባላል ይሄንኛው። ከዛ በኋላ አሁን ዲሊት ያደረኳቸው ከሱ ጋር የተያያዙ ሄደር ፋይልስ እዚህ ጋር ኢምፖርት በን እዚህ ጋር ያስቀመጥናቸው ከለሩ ያውላችሁ እዚህ ጋር በከለሩ በግራይ ከለር ያለው 1 2 3 4 አንዩዝድ ናቸው ማለት ነው። ስለዚህ ዲሊት አደርጋቸዋለሁ ማለት ነው። አንዩዝድ ስለሆኑ ዲሊት በግራይ ከለር ብቻ ያለው ማለት ነው። እቺኛውም ዲሊት አደርጋታለሁ። እቺኛው ዲሊት እንዳታረጓት ያው ከለሩ ከዚህ ጋር ይለያል አይደለ። ስለዚህ አክቲቭ ናት ዩዝድ ናት ማለት ነው። ስለዚህ እቺኛው ዲሊት አደርጋለሁ። ሂር ዊ ጎ በዚህ ወይ ከስተማይዝ አደረኩት ማለት ነው። ስለዚህ እንደዚህ ከስተማይዝ ካረግን በኋላ እዚህ ላይ ኮድ እናደርጋለን ማለት ነው። ስለዚህ የመጀመሪያ ስራችን የሚሆነው በዚህ ጋር በኮመንት ላይ እያንዳንዱን ዲስክራይብ ላድርግ። we are going to what define the java objects of the equivalent XML elements like edit text እና በተን ማለት ነው። በተን to edit text ሁለት edit text እና ለሁለት በተንስ ነው እዚህ ላይ ጃቫ ኦብጀክት ዲፋይን የምናደርገው ማለት ነው። ኦኬ ኤክስኤምኤል ሳይድ ላይ እዚህ ጋር እንደምታዩት ያው እዚህ ጋር እኛው ዲፋይን ማላረግበት ምክንያት ያው ዩዘሩ ዳይሬክትሊ እዚህ ጋር ኢንተራክት አይ ሚን ሄ the user can see እኛው ማየት ምናምን ይችላል። ግን ያው ዳይሬክትሊ ኢንተራክት የሚያደርገው እዚህ ጋር ዩዘር ኔሙ ፓስወርዱ እዚህ ጋር ኢንሰርት ያደርጋል። ዘን እዚህ ጋር ክሊክ ያደርጋል። ከነዚህ አራት ነው ሞር ኦፍ ኢንተራክት የሚያደርገው። ኢንተራክት ስለማያደርግ ነው እኛው ለጊዜው ስታቲክ የሆነ ኮንተንት ብቻ ነው ዲስፕሌይ ያደርገችልኝ ለዛ ነው እዚህ ጋር። ስለዚህ የዚህ አንድ ሁለተኛ ኤዲት ቴክስት የፓስወርድ እዚህ ጋር ደግሞ ሶስተኛ የበተን ሎጊን አራተኛ የበተን ክሊር ነው እዚህ ጋር ዲፋይን ክሬት ማድረግ የፈለኩት ማለት ነው። ክሬት ማድረገው አዝ ግሎባል ቫሪያብል ነው። እዚህ ጋር እንደምታዩት ያው ጃቫ ይሄንኛው ያው በአንድሮይድ መጠሪያው አክቲቪቲ ስለምንለው ነው እንጂ አክቹአሊ ኢት ኢዝ ጃቫ ክላስ። እዚህ ጋር ፐብሊክ ክላስ login activity እዚህ ጋር name of your file login activity extends this app compact activity ይሄንኛው ክላስ ነው። ይሄ ፓረንት ክላስ ስለሆነ ምንድነው የሚለው ሌላ ጊዜ በስፋት የምናየው ይሆናል። ግን እዚህ ጀስት ጃቫ ሳይዱ ልክ እንደ ኖርማል ጃቫ ክላስ ነው ለማለት ነው ይሄንኛው because እዚህ ጋር ሁላችሁ ዲፋይን የሆነው ፐብሊክ ክላስ ብሎ ነው። ስለዚህ እዚህ ጋር as a global variable ነው ዲፋይን የምናደርጋቸው ማለት ነው within ከሜትዱ ውጭ እዚህ ጋር። ስለዚህ ላይ ኢንተር ብላችሁ
ኤዲት ቴክስት። ስለዚህ የእያንዳንዱ ኤግዛምፕል ሳይድ ያለው ኤዲት ቴክስት እና በተን ኤሌመንትስ ወይ ደግሞ ዊጀትስ ሃቭ ዴር ኢኩቫለንት ጃቫ ሳይድ ጃቫ ክላስስ አላቸው ማለት ነው። ስለዚህ ኤዲት ቴክስት ጋይላችሁ ኤዲት ቴክስት ብላችሁ መጻፍ ጀምሩ። እቺኛው from this android.widget ፓኬጅ ማለት ነው ወይ ደግሞ ላይብራሪ። ስለዚህ እቺኛው ኢንክሉድ ኢምፖርት ያደርግላችኋል። እዚህ ጋር ደብል ክሊክ አድርጓል። ዝም ብላችሁ እዚህ ጋር ይውላችሁ እዚህ ጋር ተመልከቱ። ይውላችሁ እዚህ ጋር እቺኛው ኢምፖርት አድርጎልኛል። then እቺኛው ክላስ through this class I have to create the objects which is edit text for convention, edit text user name, edit text for password እንደዚህ ሰሚኮለን ኦኬ። እንደዚህ ሰፓሬትሊ ዲክሌር ማድረግ ትችላላችሁ። ግን ያው ዳታ ታይፓቸው ተመሳሳይ ስለሆነ I can create within a single line of code አይደለ። ስለዚህ እኛዋ ዲሊት አድርጋችሁ ወይ ደግሞ እዚህ ላይ በኮማ እዚህ ጋር ይውላችሁ ኮማ አድርጋችሁ edit text password እንደዚህ። ስለዚህ እኛዋ ዲሊት አደርጋታለሁ ማለት ነው። ዳታ ታይፓቸውን ተመሳሳይ ስለሆነ I can create within a single line of code by separating በኮማ ሰፓሬት ማድረግ እንደዚህ ዲክሌር አደርጋለሁ። የሁለቱንም የበተንስ አሁንም በተን የሁለቱንም በተን እዚህ ላይ ያሉ በተን ዊጀትስ ወይ ደግሞ ኤግዛምፕል ኤሌመንትስ they have they are equivalent ጃቫ ሳይድ ጃቫ ክላስስ ወይ ደግሞ ኦብጀክትስ አላቸው ማለት ነው። ስለዚህ በተን ነው በተን እንደዚህ ያውላችሁ በተን ብላችሁ እኛዋ ደብል ክሊክ ማድረግ ትችላላችሁ ወይ ደግሞ በተን ብላችሁ ጽፉልኝ እዚህ ጋር ስፔስ ስታደርጉ ኤረር ነው። ለምን እዚህ ጋር ኢምፖርት አልሆነችም ማለት ነው። ስለዚህ ኢምፖርት ለማድረግ እዚህ ጋር በቀይ ያሳያችኋል ኤረር መሆኑ ነው። ስለዚህ ዲክሌር እዚህ ጋር ኢምፖርት መሆን አለባት። ስለዚህ ኢምፖርት ለማድረግ እዚህ ጋር ክሊክ አድርጋችሁ ኢዘር አልት ኢንተር ኪቦርዳችሁ ላይ አልት ኢንተር ፕረስ ስታደርጉ እዚህ ጋር ኢምፖርት ያደርግላችሁ ወይ ደግሞ ማኑዋል እዚህ ጋር ኢምፖርት from the android.widget.button እዚህ ላይ ዘን ሰሚኮለን መጨረሻ ላይ ተመልከቱ። ስለዚህ ጋር የነበረችውን ኤረር ነው it disappears ultimately the error. So using this class we are going to create the two objects which is for convention button login comma ተመሳሳይ ስለሆነ ያው ዳታ ታይፓቸው I can create within a single line of code by separating with commas comma button for convention clear. You can give any name እዚህ ጋር any valid identifier as far as it is a valid identifier እስከሆነ ድረስ የሆነ ደስ ያላችሁ ኔም መስጠት ትችላላችሁ። እዚህ ጋር edit text ግን ለኮንቬንሽን it is better to follow the standard ወይ ደግሞ ኔሚንግ ኮንቬንሽን የምንለው የጃቫ ኔሚንግ ኮንቬንሽን ፎሎ ብታደርጉ ነው ሪከመንድ ማድረጋችሁ። ኦኬ እንጂ ደስ ያላችሁ እዚህ ጋር ኔም ደስ ያላችሁ ኔም መስጠት ትችላላችሁ as far as valid identifier እስከሆነ ድረስ ማለት ነው። እነዚህ 1 2 እነዚህን በተንስ 1 2 ግን ለኮንቬንሽን edit text user name edit text password በተን ሎጊን በተን ክሊር ብየዋለሁ ማለት ነው። ኦኬ then እቺኛው ላይን ኦፍ ኮድ ምንድነው እንደምትሰራ ልንገራችሁ። እቺኛው ላይን ኦፍ ኮድ ወይ እዚህ ጋር ምንድነው የምትለው set content view to the resource r stands for resource.layout.activity login ምን ማለት ነው? የዚህኛው ጃቫ ሳይድ ኦፍ this activity okay the graphical user interface ወይ ደግሞ ዲዛይኑ እዚህ ላይ ነው የተሰራው ማለት ነው። so we are setting እዚህ ጋር we are setting the content view of this java side of an activity to this file xml file named activity_login ማለት ነው። እዚህ ጋር ሁላችሁ እሱን ነው የሚያወራው resource.layout.activity_login ዲዛይኑ እዚህ ላይ ሰርተነዋል ልክ እንደማለት ነው። ዲዛይኑ እዚህ ላይ ነው የተሰራው። እዚህ ላይ ዲዛይን ወይ ደግሞ ግራፊካል ዩዘር ኢንተርፌስ እዚህ ጋር ፕሪቪው እንደምታዩት እዚህ ጋር ዲዛይን የተሰራውን አዜ ይሄንኛው ጃቫ ሳይድ የዚህኛው ዲዛይን ነው የሚጠቀመው ልክ እንደማለት ነው። ኦኬ it makes sense። ስለዚህ አልቲሜትሊ እዚህ ጋር ልክ ፍሎው ኮንትሮሉ የፕሮግራማችን ፍሎው ኮንትሮል ልክ እዚህ ጋር ሲደርስ አልቲሜትሊ አንድሮይድ ሲስተም ምንድነው የሚያደርገው it parses ከዚህ ጀምሮ እዚህ ጋር እንዳለ እዚህ ጋር XML ፋይሉ ሙሉን it parses እዚህ ጋር እነዚህ ሙሉን XML ፋይል parses ወይ ደግሞ it converts to its equivalent java objects parse ወይ ደግሞ convert ያደርገዋል ማለት ነው። ስለዚህ actual views እነዚህ actual views አይደለም preview ናቸው። እዚህ ጋር ለምሳሌ በተን ክሊክ አድርጌ ይሰራልኛል እንዴ ወይ እዚህ ጋር መጻፍ ይችላል እንዴ ኢንተር ዩዘር ኔም የሚለውን አለ ዩዘር ኔም እዚህ ጋር ማስገባት ይችላል አልችልም። ፕሪቪው ነው ይሄኛው actual view አይደለም actual object አይደለም። ራን ካረግን በኋላ
ስልካችን ይሄ ፊዚካል ዲቫይሳችን የምናየው ይሄንኛው ኦብጀክትስ አክቹዋል ይባላል። አክቹዋል ኦብጀክት ነው ማለት ነው። ወደ ጃቫ ኦብጀክት ወደ ቱ ኢትስ ኢኩቫለንት ጃቫ ኦብጀክት ከተቀየረ በኋላ ዩዘሩ ዳይሬክትሊ ኢንተራክት ማድረግ ይችላል። ቢኮዝ ኢት ኢዝ አን አክቹዋል ኦብጀክት። ዩዘር ኔም ያስገባል፣ ፓስወርድ ኢንሰርት ያደርጋል። እነዚህ በተንስ ክሊክ ሲያደርግም አዝ ኤክስፔክትድ ይሰራል ምናምን ነገር። ምን ማለት ነው? እዚህ ጋር እችኛዋ ናት። እችኛዋ ላይን ኦፍ ኮድ ኢት አልቲሜትሊ ኢንፍሌት ኢት አልቲሜትሊ ኮንቨርትስ ኢንፍሌት ነው የሚያደርገው ማለት ነው። ኢት አልቲሜትሊ ፓርስስ ዶስ ኤግዜሜል ሳይድ ያሉ ኤሌመንትስ ሁሉንም እንዳለ ኤሌመንትስ ኢት አልቲሜትሊ ፓርስስ ኦር ኮንቨርትስ ኦር ኢንፍሌትስ ቱ ኢትስ ኢኩቫለንት አክቹዋል ጃቫ ኦብጀክት። በተን ከሆነ ቱ ኢትስ ኢኩቫለንት በተን። እነዚህ ሌአውቶችም እንደምታዩዋቸው ቱ ኢትስ ኢኩቫለንት አክቹዋል ሊኒየር ሌአውት ኮንቨርት ያደርጋቸውና ይሄንኛው ፕሪቪው ሳይሆን ወደ አክቹዋል ወደ ዲቫይሳችን ራን ስናደርገው አክቲቪቲውን ያው ዩዘሩ ከአክቹዋል ኦብጀክትስ ኢንተራክት ያደርጋል ማለት ነው። ሶ ዲስ ኢዝ ዋት ኮል ኢት እዚህኛዋ አልቲሜትሊ parsing or converting the XML elements to its equivalent Java objects. Java to the equivalent actual level of the actual Java objects. Java objects. parsing, converting or inflating or inflate ያደርጋቸዋል ማለት ነው። ሶ እዚህ ላይ ያውላችሁ አሁን ትንሽ I need a space here ለክላሪቲ ስፔስ ፈልጋለሁ። እዚህ ጋር ያውላችሁ አሁን እዚህ ላይ ነው ኮኔክት ማድረጋቸው ማለት ነው። እዚህ ጋር ያለው ኦብጀክት to its equivalent already እዚህ ላይ ፓርስ አድርጎልኛል። ሁሉንም to its equivalent actual Java objects convert ካደረግ በኋላ ሊንክ አደርጋቸዋለሁ ማለት ነው። I have to link, I have to connect ይሄንኛው edit text username ጃቫ ሳይድ ያለውን ወደዚህኛው ኮኔክት አደርገዋለሁ ማለት ነው። ወደዚህኛው edit text ኮኔክት ማድረገው ደግሞ using the find view by id ነው ማለት ነው። በአይዲያቸው ነው ማለት ነው። find view by id የሚል ሜተድ አለ ጃቫ ሜተድ። በዛ ሜተድ አድርጌ ነው ኮኔክት ወይ ደግሞ ሊንክ ማድረጋቸው ማለት ነው። ስለዚህ አይዲ ፕሮፐርቲዝ ላይ መጀመሪያ ዲፋይን ማድረግ አለብኝ ማለት ነው። ዲፋይን እቺኛው ያው ዩዘሩ ኢንተራክት ስለማያደርግ I have to leave this one ከዚህ ጀምሬ id ዲፋይን አደርጋለሁ from the android environment። ስለዚህ at plus id forward slash እቺኛው then you can name it whatever you like as far as it is valid identifier, but I am going to name it for convention like et username ለኮንቬንሽን እንጂ ደስ ያላችሁ any valid identifier name መስጠት ትችላላችሁ። ይሄም id ዲፋይን አደርጋለሁ from the android environment android :id ደብል ክሊክ አደርጋለሁ then at plus id forward slash አሁንም ለኮንቬንሽን et it stands for edit text password okay, but you can name it whatever you like as far as valid identifier, but ለኮንቬንሽን ወይ ደግሞ ስታንዳርዱ ፎሎ ብታደርጉ ደግሞ ሪከመንድ አደርጋችኋለሁ። ተሰሚስተር ለነዚህ ለሁለት በተንስ id from the android environment አሁንም at plus id ለኮንቬንሽን btn stands for button login እንደዚህ ለዋለው ለኮንቬንሽን okay, even though we can't define any valid identifier ይሄም id at plus id btn clear okay, clear for this clear button login button btn login በዚህ ወይ id ዲፋይን ካረኩኝ በኋላ እዚህ ላይ ኮኔክት አደርጋቸዋለሁ ማለት ነው። I have to እዚህ ጋር connecting እዚህ ጋር referencing or connecting or linking the Java objects with their equivalent XML elements using ምን ሜተድ አለ ብያችኋለሁ። find view by id ምትል ሜተድ አለች። through this method ነው ኮኔክት ማድረጋቸው ሪፈር ማድረጋቸው ኮኔክት ማድረጋቸው ሊንክ ማድረጋቸው። ሶ ይሄንኛው መሰራው ግን በደንብ ልብ በሉ እዚህ ሜተድ ውስጥ ሆኜ ነው within this method ሜተዱ እዚህ ጋር ያላችሁ protected void onCreate ሜተዱ እዚህ ጋር ኦፕን ሆና እዚህ ጋር ነው የተዘጋጁ። ስለዚህ እዚህ ውስጥ ነው መሰራው እየሰራው ያለው ስራውን ማለት ነው። ይሄ ሜተድ actually is one part of the activities life cycle
ኦን ክሬት ኦን ስታርት የሚሉ ያው ሌላ ጊዜ በስፋት የምናያቸው ይሆናሉ። ከእነሱ አንድ ዋን ኦፍ አውት ኦፍ ዘ አክቲቪቲ ላይፍ ሳይክል አንድ ነው ማለት ነው። ስለዚህ እዚህ ሜትድ ውስጥ ነው የምሰራው ማለት ነው። እዚህ ሜትድ እዚህ ጋር ኦፕን ሆኗል፣ እዚህ ጋር ክሎዝ ሆኗል። ይሄንኛው የክላሱ ነው የክላሱ። ስለዚህ ዊን ዘ ሜትድ እዚህ ጋር ማለት ነው። ያው እነዚህ ግሎባሊ ነው ዲፋይን የተደረጉት አውት ኦፍ ዘ ሜትድ እንደነገርኳችሁ እነዚህ ማለት ነው። እዚህ ላይ አሁን ኮኔክት አደርጋቸዋለሁ። አሁን ሶ መጀመሪያ እቺ ኤዲት ቴክስት ፎር ዩዘር ኔም ጃቫ ሳይድ ከኤግዛምፕል ሳይድ which is የዩዘር ኔም የኤግዛምፕል ሳይዷ እቺኛዋ ናት። ከዚህ ጋር ኮኔክት አድርጋቸው አይዲዋ ምንድነው የምትለው ኢቲ ዩዘር ኔም። ስለዚህ እቺኛዋ ጃቫ ሳይድ which is edit text ዩዘር ኔም አሳይንመንት ኦፕሬተር አሳይንድ find view by id ነው የምጠቀመው ብያችኋለሁ። ደብል ክሊክ አደርጋለሁ። ዘን ሪሶርስ id by id ስለሆነ r stands for resource dot by id ስለሆነ id dot ይኸውላችሁ አይዲዎቹ አራት ነው። btn clear ዲፋይን አድርጋለሁ፣ et ዩዘርኔም ዲፋይን አድርጋለሁ፣ btn ሎጊን ዲፋይን አድርጋለሁ፣ et ፓስወርድ ዲፋይን አድርጋለሁ። ስለዚህ እቺኛው ዩዘርኔም ከዩዘርኔም ጋር ዩዘርኔም የኤግዛምፕል ሳይዷ ዩዘርኔም የጃቫ ሳይዷ ሁለቱንም ሊንክ አደርጋቸዋለሁ ኮኔክት አደርጋቸዋለሁ ማለት ነው። እዚህ ጋር ዩዘርኔም ዘን ሰሚኮለን ይኸውላችሁ et ዩዘርኔም የት ነው ያለችው የዚህኛው ማለት ነው። አይዲዋ እዚህ et ዩዘርኔም እቺኛው ናት። resource.id.username find view by id then እዚህ ጋር ታይፕ ካስት አደርጋለሁ ወደ ኤዲት ቴክስት እዚህ ጋር አልቲሜትሊ ያሁኑ ለተስት አንድሮይድ ስቱዲዮ አይዲ ታይፕ ካስት ባታረጉም ችግር የለውም ይሰራላችኋል። ግን ያው ለስታንዳርድ ለክላሪቲ ኮድ ክላሪቲ እዚህ ላይ ላስቀምጠው ማለት ምን ማለት ነው የዚህኛው ዳታ ታይፑ ኤዲት ቴክስት ስለሆነ ዋትኤቨር ይሄንኛው ሜተድ ሪተርን የሚያደርገው ወደ ኤዲት ቴክስት ኮንቨርት አድርገ ኤዲት ቴክስት ኦብጀክት ላይ አስቀምጥልኝ ልክ እንደማለት ነው። ኦኬ ደስ የሚስትሩ የሁለተኛው ኤዲት ቴክስት ፓስወርድ ኢኳልስ ቱ ኮንቨርት አደርጋለሁ ኤዲት ቴክስት find view by id resource.id .et ፓስወርድ ሰሚኮለን et ፓስወርድ ኤግዛምፕል ሳይዷ የትኛው ማለት ናት የዚህኛው የፓስወርድ አይዲዋ የታለች et ፓስወርድ እቺኛዋ ናት። ከጃቫ ሳይዷ ኦብጀክት እቺኛዋ ኮኔክት አድርጋቸዋለሁ እዚህ ላይ ነፍኮል ላይ ማለት ነው። ሶስተኛው የሁለት በተን ሲቀረኛል which is የመጀመሪያ በተን ጃቫ ሳይዱ እዚህ ላይ ጽፋለሁ which is በተን login equals to find view by id resource.id .what btn login እንደዚህ ሰሚኮለን ያው እዚህ ጋር ታይፕ ካስት አደርጋለሁ ምን ማለት ነው whatever ይሄ ሜተድ ሪተርን የሚያደርገው ዳታ ታይፕ ወደ በተን ቀይረ እዚህ በተን ኦብጀክት ላይ አሳይን አድርግልኝ ልክ እንደማለት ነው። ስለዚህ ወደ በተን ነው መቀየረው ይሄንኛው ደግሞ ልክ እንደዚህ ማለት ነው። ኦኬ ሁለተኛው መጨረሻ አንድ ይቀረኛል በተን ክሊር እዚህ ኢኳልስ ቱ በተን find view by id resource.id.btn clear ሰሚኮለን እነዚህ ኤረር አይደለም። እሺ ራን ስናደርገው ያው ሚስ ያረጋቸው አንዳንድ ዲፔንደንሲስ ራን ስናደርጋቸው ያው ስለሚያገኛቸው እነዚህ እንደ ኤረር ኮንሲደር እንዳታረጉ ኤረር አይደለም። ራን ስታደርጉት ያው እነዚህ ዲስአፒር ይሆናል ማለት ነው። ስለዚህ የመጀመሪያ ስቴፕ ዲፋይን አድርገናል፣ ሁለተኛ ኮኔክት አድርገናል ወይ ሊንክ አድርገናል፣ ሶስተኛ ስቴፓችን ምንድነው የሚሆነው we have to set an action listener for our two buttons ምን ማለት ነው እዚህ ጋር ፕሪቪው ስለሆነ ነው እንጂ ሎጊን በተን ክሊክ ሲያደርግ ዩዘር ኔም እና ፓስወርድ ኢንሰርት ካደረገ በኋላ ዩዘሩ ሎጊን በተን ክሊክ ሲያደርግ ኦኬ የሆነ ነገር መስራት አለበት። ተሰሚስሩ ይሄንኛው ክሊክ ሲያደርግ የሆነ ነገር መስራት አለበት ማለት ነው። እንዲሰራ አንድ ሜተድ ሴት ማድረግ አለብኝ ማለት ነው። ኦኬ ወደ ጃቫ ሳይዱ ልመለስ። እዚህ ጋር ለዛ ነው ሴት አን አክሽን ሊስነር ሴት አደርጋለሁ ወደ ሁለቱንም ሜተዶች ማለት ነው። ሶ አሁንም እየሰራው ያለሁት ዊዝን ዲስ ሜተድ ነው። ከሜተድ ውጭ አይደለም ያለሁት እዚህ ሜተድ ውስጥ ነው ያለሁት። እዚህ ላይ የመጀመሪያው በተን ይኸውላችሁ አሁን ጃቫ ሳይድ ያለውን ፕሮግራም ሎጂካችን እዚህ ድረስ ኮንትሮል አደረገናል። እዚህ ጋር እንደዚህ ሁለቱን ማምጥተን እዚህ ላይ አሳይን አደረገናል።
እነዚህም እዚህ ጋር ሁለቱን ማምጥተን እዚህ ላይ አሳይን አድርገናል። ስለዚህ ካሁን በኋላ ከነዚህ ኦብጀክትስ ከነዚህ ጋር ነው ዲል የምናደርገው ማለት ነው። ከነዚህ ላይ እዚህ ድረስ ኮንትሮል ስላደረግናቸው ማለት ነው። አሁን ከዚህ በተን ላይ ዲል አደረኩ ማለት ከዚህ በተን ወደ ጃቫ ሳይት ሲቀየር ወደ አክቹዋል በተን ከዚህ በተን ጋር ልክ ዲል እንዳደረኩ ነው ኢንዳይሬክትሊ አንደርስታንድ ማድረግ ያለባችሁ ማለት። ስለዚህ ይሄ ኦብጀክት which is በተን ሎጊን በተን which is በተን ሎጊን ዶት ሴት ለማድረግ the object then dot ስትሉ ሴት ብላችሁ የምትጽፉ on click listener እቺኛው ሜተድ m stands for method return type void ነው ultimately it takes an interface እቺኛው ደብል ክሊክ አደርጋለሁ እዚህ ጋር ይኸውላችሁ set on click listener it takes and argument ቴክ ታደርጋለች ያቺ አርጊመንት ደግሞ an interface ናት። ስለዚህ ኢንተርፌሱ ኒው ብዬ ነው የማገኘው ኒው ብላችሁ ስፔስ ስታደርጉ እዚህ ጋር ያለች ኢንተርፌስ አይደል ያልኳችሁ እዚህ ጋር ያለች from the view class dot on click listener ኢንተርፌስ እዚህ ጋር አለ ደብል ክሊክ አድርጋችሁ ዲፋይን ማድረግ ትችላላችሁ ማለት ነው። ቹና ደብል ክሊክ እነዚህ ክላስስ ናቸው። እነዚህ ሲሲሲሲ የሚለው እዚህ ጋር ያላችሁ ክላስ ማለት ነው። አይ ቹኛው ደግሞ ኢንተርፌስ ናት። ሲንስ ቹኛው ደግሞ ቴክ የምታደርገው አርጊመንት ኢንተርፌስ ስለሆነ ደብል ክሊክ አድርጋታለሁ የመጀመሪያው ማለት ነው። እዚህ ጋር ያላችሁ ሎት ኦፍ ኮድስ ቹኛው ኢምፖርት አድርጎልኛል ማለት ነው። ስለዚህ ምን ማለት ነው ይሄንኛው በተን ዩዘሩ ክሊክ ሲያደርግ whatever codes that are written within this method እዚህ ጋር public void on click ምትለው እዚህ ጋር ተከፈተች እዚህ ጋር ተዘጋች። ስለዚህ within this method የምንሰራው whatever logic whatever source code execute ያደርግልኛል ማለት ነው። እዚህ ጋር when the button which is button login የሚለውን በተን clicked the codes written within this method are executed የትኛው ሜተድ እዚህ ሜተድ whatever እዚህ ሜተድ የምሰራቸውን ኮዶች መጽፋቸውን ኮዶች ኤክስኪዩት ያደርግልኛል። ይሄንኛው በተን ክሊክ ሳደርግ ማለት the same is true ለዚህኛው ዲፋይን አደርጋለሁ ከሰሚኮለን ከዚህ ከወጣው በኋላ ኢንተር ብዬ እዚህ ላይ በተን ክሊር ዶት ተመሳሳይ ነው ከዛኛው ሴት ኦን ክሊክ ሊስነር የመጀመሪያው ደብል ክሊክ አደርጋለሁ ኢንተርፌስ ቴክ ታደርጋለች ኒው ኢንተርፌስ የመጀመሪያውን ደብል ክሊክ አደርጋለሁ ልክ እንደዚህ ማለት ነው። ለሴሚስትሩ ኛው ኮመንትም እዚህ ላይ አፕላይ አድርጋላችሁ ኮፒ ኪቦርዳችሁ ላይ ኮንትሮል ሲ እዚህ ላይ መጣችሁ ፔስት ኪቦርዳችሁ ላይ ኮንትሮል ቪ። ስለዚህ when the button which button ክሊር የምትለውን በተን ክሊክ ሲደረግ the codes written እዚህ ላይ whatever codes የምንጽፋቸውን ኤክስኪዩት ይሆናል። ሴሚስትሩ እዚህ ላይ whatever codes እዚህ ላይ የምንጽፋቸው ኤክስኪዩት ይሆናል ማለት ነው። ስለዚህ more or less I think ጃቫ ሳይድ ያለውን ኮድ እየጨረስን ነው። ስለዚህ እዚህ ጋር ክሊር ስለሆነ ኢንቴንሽኑ ምን መሰላችሁ እዚህ ጋር እዚህ ላይ ልውሰዳችሁ ወደ ሞክአፑና ዩዘር ኔሙ ዩዘሩ ዩዘር ኔም ኢንሰርት ያደርጋል ፓስወርድ ኢንሰርት ያደርጋል ኢንኬዝ ሲጽፍ ምናልባት ከተሳሳተ ይሄ በተን ኢንቴንሽኑ ክሊክ ሲያደርግ የጻፋቸውን ክሊር እንዲያደርግለት ነው ኢንቴንሽኑ። ስለዚህ በጣም ቀላል ሶርስ ኮድ ስለሆነ እዚህ ላይ ምንድነው ማድረገው ኦብጀክቶቹ የትኛው ኦብጀክቶቹ ይሄ ክሊክ ሲያደርግ which is ይሄ ክሊክ ሲያደርግ እነዚህ ኦብጀክትስ እዚህ ጋር whatever የተጻፈውን ኦብጀክትስ ወይ ደግሞ ወደዚህኛው ልመልሳችሁ እነዚህ whatever የተጻፈው እዚህ ላይ መጻፍ አልችልም ፕሪቪው ስለሆነ አክቹዋል ወደ ጃቫ ሳይድ አክቹዋል ኦብጀክት ከተቀየረው በኋላ ግን ዩዘር እዚህ ላይ ልክ ሲጽፍ ኢንኬዝ ከተሳሳተ ይሄ ክሊክ ሲያደርግ እዚህ ላይ የነበረው ይጽፋል። ስለዚህ እዚህ ክሊክ እቺኛው በተን ክሊክ ሲያደርግ እነዚህ ኦብጀክትስ እዚህ ላይ የተጻፈው whatever ክሊር ማድረግ ማጥፋት አለበት ብለናል። ስለዚህ ከነዚህ ሁለት ኦብጀክት ነው ዲል የምናደርገው አሁን ማለት ነው። ከነዚህ ሁለት ኦብጀክትስ እነዚህ ኦብጀክትስ ደግሞ እስከየት ድረስ ኮንትሮል አድርገናቸዋል እዚህ ድረስ አሉ እዚህ ድረስ አምጥተናቸዋል። ሁላችሁ ኮኔክት አድርገን እዚህ ላይ አሳይን አድርገናል የዩዘር ኔም የፓስወርድ ደግሞ እዚህ ላይ ኮኔክት እዚህ ጋር ፋይንድ ቪው አይዲ ብለን እዚህ ላይ አሳይን አድርገናል ኮኔክት አድርገናቸዋል ሊንክ አድርገናቸዋል ማለት ነው። ስለዚህ ከነዚህ ሁለት ኦብጀክት ነው አሁን ዲል የምናደርገው። ስለዚህ ምንድነው ማድረገው የመጀመሪያው which is edit text የመጀመሪያው ዩዘር ኔም ኦኬ እዚህ ላይ
ኤኒ ኮንተንት ለመጻፍ ሴት ቴክስት ነው የምጠቀመው። እዚህ ላይ የተጻፈውን ወደ ኮዴ ለመውሰድ ጌት ቴክስት ነው የምጠቀመው። ማለት ጃቫ ኦፒ ያው የተማራችሁ ልጆች ካላችሁ አንደርስታንድ ታደርጉኛላችሁ። እነዚህ ጌተርስ ኤንድ ሴተርስ የምንላቸው ናቸው ማለት ነው። ስለዚህ የዚህ ኦብጀክት ጌተርና ሴተር አለው፣ የዚህ ኦብጀክትም ጌተርና ሴተር አለው። ሴተር የምንላቸው ኦብጀክት እዚህ ላይ ዋትኤቨር ኮንተንትስ መጻፍ ከፈለኩኝ ማለት ነው። ስለዚህ እዚህ ጋር ኢንቴንሽኑ እዚህ ላይ ዩዘር ኔም እና ፓስዋርድ ዩዘሩ አስገብቶ ኢንኬስ ከተሳሳተ ክሊር ሲል የሆነ ነገር ኢምፕቲ ስትሪንግ ያው ኮንተንት ነው። ኢምፕቲ ስትሪንግ ቢሆንም እዚህ ላይ እንዲጽፍልኝ ነው ኢንቴንሽኑ። እንዲጽፍልኝ ከሆነ ደግሞ ሴት ነው የምጠቀመው። ስለዚህ እችኛዋ ኦብጀክት የመጀመሪያ which is እዚህ ላይ የተጻፈው እንዲያጠፋልኝ ነው። እችኛዋ ኦብጀክት ጽፍ ያለው ዶት ስትሉ ሴት ኦብጀክት ሴት የምትለው ሜትድ ኢዘር ኦፍ ከዚህ ወይ ሁለት ከዚህ ኤንፍ ከዚህ ተጠቅማችሁ ግን አንድ እችኛዋ አልጠቀም አንድ እዚህ ጋር ግን ይሄ ኢምፕቲ ስትሪንግ ሴት አደርጋለሁ ማለት ነው። ሚኒንግ ዛት ኢምፕቲ ስትሪንግ ማለት ምን ማለት ነው? የተጻፈውን አጥፍቶ ኢምፕቲ ያደርገዋል ልክ እንደማለት ነው። ኢምፕቲ ስትሪንግ ኢት ኢዝ ኤ ኮንተንት ኢቭን ኢፍ ኢምፕቲ ስትሪንግ ቢሆንም ኮንተንት ነው። ምን አይነት ኮንተንት? ኢምፕቲ ስትሪንግ። ሴት ማለት እዚህ ላይ ማስቀመጥ የነበረውን አጥፍቶ እዚህ ላይ የሆነ ኮንተንት ማስቀመጥ ማለት ነው። ሴት ማለት ሴት ቴክስት ሜትድ ማለት ነው። ሴተር እና ጌተር አለው። ተሰሚስትሩ የፓስዋርድም እንደዛ ጽፋታለሁ። ኢዲት ቴክስት ፓስዋርድ edit text password dot set text empty string በቃ ይሄንኛው ቀላል ስለሆነች በዚህ ወጨርሻለሁ ማለት ነው። ስለዚህ ዩዘሮችኛው ክሊክ ሲያደርግ whatever እዚህ ላይ የነበረውን የተጻፈውን አጥፍቶ empty string አሳይን ያደርጋል። ያው የዚህኛው ሜትድ እስቲ ይሄንኛው ሜትድ ክሊክ ሲደረግ which is ዩዘሩ ዩዘር ኔም እና ፓስዋርድ ካስገባ በኋላ እቺኛው ሎጊን በተን ክሊክ ሲያደርግ የሆነ ነገር መስራት አለበት ወይ ለጊዜው ሲምፕል ቴክስት ያው ለኔክስት አክቹዋል ወደ ሌላ ሎጊን ሲያደርግ ወደ ሌላ አክቲቪቲ ሪዳይሬክት እንዲያደርግ ምን ሰራ ይሆናል። ግን ፎር ዘ ታይም ቢንግ ያው አክቹዋሊ አዝ ኤክስፔክትድ ስራውን እየሰራ መሆንን ቼክ ማድረግ ይኖርብናል ማለት ነው። ስለዚህ ዩዘር ኔም እና ፓስዋርድ ካስገባ ሎጊን ካለ በኋላ you have logged in successfully የሚለውን ወይ ደግሞ ቻ የሆነ ስራ እንሰራለን ማለት ነው እዚህ ላይ። ስለዚህ ይመለሳል ማለት ነው። እንግዲህ ይሄ በተን ክሊክ ሲደረግ እንዳልኳችሁ እዚህ ሜትድ ውስጥ የምንጽፋቸው እዚህ ሜትድ ውስጥ የምንጽፋቸው whatever logic whatever codes ፕሮሰስ ወይ ደግሞ ኤክስኪዩት ያደርግልኛል ብያችኋለሁ። ስለዚህ ላይ አሁን ምንድነው ማድረግ ማለት ነው ዩዘር ኔም እና ፓስዋርድ ነው አይደለ ቼክ የሚያደርግልኝ። ስለዚህ መጀመሪያ እዚህ ላይ የተጻፉ ዩዘር ኔም እና ፓስዋርድ እዚህ ላይ ዩዘሩ የሚያስገባቸው ቫልዩስ ወይ ደግሞ ኮንተንትስ ማግኘት አለባኝ ጌት ማድረግ አለብኝ ማለት ነው። እዚህ ላይ የተጻፉ ኮዴ ላይ ማምጣት። ስለዚህ ጌት ቴክስት እዚህ ላይ ኦኬ whatever contents እዚህ ላይ ለመጻፍ through this java object set text ሜትድ ተጠቀማለሁ ብያለሁ። whatever የተጻፉ እዚህ ላይ contents through this java code ወይ ደግሞ java programs እዚህ የኔ ጃቫ ኮድ ማምጣት ከፈለኩኝ ደግሞ get text የሚል አለ ማለት ነው። ስለዚህ get text ሜትድ ተጠቀማለሁ። ሶ ኦብጀክቶቹ እነዚህ ናቸው ሁለቱንም ማለት ነው አይደለ? ስለዚህ መጀመሪያ edit text username dot get text return type በደንብ ልብ ብላችሁ editable ነው return type ክሊክ ስታደርጉ semicolon return type ግን ይሄንኛው ኦብጀክት ይሄ ሜትድ ኮል አድርጓል። ስለዚህ ሪተርን የሚያደርገው ይሄንኛው እንዳለ ኤዲቴብል ኦብጀክት ነው ማለት ነው። ስለዚህ ግን እኔ የፈለኩት as a text ሪተርን እንዲያደርግ የፈለኩት ማለት ነው as a string so that string በዚህ ጋር string any object which is any valid identifier but it is better to be naming convention user underscore name ልበለው እዚህ ላይ አሳይን አደርጋታለሁ። ይሄ እንደዚህ ይችላል አልችልም because ይኸውላችሁ የዚህኛው ሪተርን ታይፕ ምን ነበር ያልኳችሁ ኤዲቴብል ስለሆነ እዚህ ላይ string object ላይ ኤዲቴብል ኦብጀክት string object ላይ ማስቀመጥ አልችልም። string object ላይ ማስቀመጠው string object ላይ ሲሆን ነው ማለት ነው። ስለዚህ እኛው ወደ string ቀየራታለሁ ማለት ነው። ከሜትዷ ክሎዝ ካረጋችሁ በኋላ እዚህ ላይ ዶት ቱ string ያያችሁ ነው እዚህ ላይ ያው ሪተርን ታይፕ አሁን ወደ ኤዲቴብል ነበር ወደ string ኮንቨርት አድርጎ እዚህ ላይ እንዲያስቀምጥልኝ የፈለኩት። አሁን ልብ በሉ ዩዘር ኔሙ ቀደም እዚህ ድረስ ኮንትሮል አድርገነው ነበር። አሁን እዚህ ድረስ አምጥተነዋል። ካሁን በኋላ ደግሞ ስለ ዩዘር ኔም እና ከዩዘር ኔም ጋር የተያዘ
አትሊስት እዚህ ሜትድ ውስጥ ዲል ማድረግ ከፈለኩኝ ከዚህ ጋር ነው ዲል ማድረገው ማለት ነው። ደስቴምስትሩ የፓስወርድ ፓስወርዷ ኤዲት ቴክስት ፓስወርድ ዶት ጌት ቴክስት ልክ እንደ የዚህኛው ይሁ ጌት ቴክስት ስል ሪተርን ታይፕ ኤዲተብል ነው። ስለዚህ ወደ ስትሪንግ መቀየር አለብኝ so that I can create an object of type string which is pass_word እዚህ ጋር ሪተርን ያደረገውን ስትሪንግ ኦብጀክት እዚህ ላይ እነዚህ ከኔም whatever you like ደስ ያላችሁ ኔም መስጠት ትችላላችሁ። ያው እኔ user underscore name ለኮንቬንሽን ለስታንዳርድስ ቤዝድ ኦን ስታንዳርድ እዚህ ጋር ፓስወርድ አንደርስኮር ምናምን ተጠቀምኩኝ እንጂ እዚህ ካለ whatever you like ኦኬ as far as valid identifier መሆን ብቻ ነው ቼክ ማድረግ ከናንተ የሚጠበቀው። ግን ደግሞ ያው የስታንዳርድስ ወይ ደግሞ የኔሚንግ ኮንቬንሽን የሚለውን ፕሮፌሽናል ዲቨሎፐርስ ፎሎ የሚያደርጉት ስታንዳርድ ስለሆነ it is better to follow that standard። ሶ እዚህ ጋር ምን አደርጋለሁ ያው if else እያልኩ ያው ዩዘር ኔም እና ፓስወርድ ልክ መሆኑን ቼክ አደርጋለሁ ማለት ነው። ሶ if ላለው ዩዘር ኔም እቺኛዋ እዚህ ድረስ ያው ከዚህ ሪተርን ያደርጉት እዚህ ስላስቀመጥኳት እዚህ ላይ እቺኛዋ ዩዘር ኔም ዶት ኢኳልስ ሜትድ አለች ተጠቀማለሁ። ሊትራል ለጊዜው ሊትራል ቫልዩ ኮንስታንት ቫልዩ ሊትራል ቫልዩ ተጠቀማለሁ። ዩዘር ኔሙ ዩዘር ካስገባ ኤንድ ፓስወርድ which is password underscore እቺኛዋ ዶት ኢኳልስ ፓስወርድ ለጊዜው ሊትራል ቫልዩ 1 2 3 ዩዘሩ ካስገባ ኦኬ whatever the if method if selection statement ላይ ምጽፈው ሎጂክ ኤክስኪዩት ያደርግልኛል ማለት ነው እዚህ ላይ። ካልሆነስ else ዩዘር ኔም እና ፓስወርድ ተሳስተሃል ልክ አይደለ እዚህ ጋር። ስለዚህ ተሳስተሃል ለማለት በቶስት መልክ አስቀምጥላችኋለሁ። ቶስት ጃቫ አንድሮይድ ላይ የምናገኛት ጃቫ ክላስ ናት። ለአንድሮይድ የምንጠቀምባት ጃቫ ክላስ ናት። እቺኛዋ ሁለተኛው መረጡ create a new toast የምትለውን እቺኛዋ መርጣለሁ። ስለዚህ እቺኛዋ ይኸውላችሁ ይሄ toast.makeTest ultimately it calls a factor method a method እቺኛዋ ሜተድ አንድ ኮማ ሁለት ቴክስት ሶስት ፓራሜትርስ ቴክ ታደርጋለች ማለት ነው። የመጀመሪያው ኮንቴክስት ነው which is an activity context okay this ምን ማለት ነው this toast ultimately belongs to this activity ለዛ ነው login activity does this as a context define ያደርኩት ማለት ነው። ስለዚህ የመጀመሪያው አርጊመንት ኮንቴክስት ነው ኮማ አለ እዚህ ጋር ደግሞ ቴክስት ማለት as a toast ዲስፕሌይ የምናደርገው ቴክስት ማለት ነው። ስለዚህ እዚህ ጋር incorrect username or password like so ስለዚህ ቴክስቱ አንደር ደብል ኮት ቴክስት ፋለው ዘን ኮማ አለች ዘን እቺኛው ደግሞ ቶስቱ ምን ያህል ሌንግዝ ኦፍ ታይም ይቆያል ነው። ኦኬ ቶስት the name of the class dot length short እና length long ሁለት ኮንስታንት ቫልዩስ ነው ያለው እዚህ ጋር ለመለስ ነውና ዶት ብዬ ላሳያችሁ። ይኸውላችሁ length short ያሁን ነው ያሳየኝ። እዚህ ጋር ደግሞ ሁለተኛው ደግሞ length long ይሄንኛው አክቹሊ 2 ሰከንድ ብቻ የታይም ሌንግዝ ነው ያለው እቺኛዋ ሾርት እቺኛዋ ደግሞ 3.5 ሰከንድስ ሌንግዝ ኦፍ ታይም ብቻ ነው ሞመንት ያላት ማለት ነው። ኦኬ ስለዚህ ዲፎልቶች እኛዋ ስለነበረች ወደዚህ ልመልስ ሚኒንግ ዛት በእቺኛዋ ቶስት ማለት አንድሮይድ ላይ በተኑ ክሊክ ሲያደርግ ዩዘር ኔም እና ፓስወርድ ኢንኮሬክት ከሆነ ኢንኮሬክት ዩዘር ኔም እና ፓስወርድ የሚለውን በፖፕ መሰጅ እቺኛዋ ያሳየኝና ከ2 ሰከንድ በኋላ ይተጠፋለች ማለት ነው። አፍተር በጣም ለሾርት ታይም ኦፍ ፐሬድ ታይቶ የሚጠፋ አይነት ነገር መሰጅ ነው ቶስት ብለን የምንለው ማለት ነው። ዘን መጨረሻ ላይ እቺኛዋ ፋክተሪ ሜተድ መጨረሻ ላይ ከዘጋም በኋላ ቪዚብል መሆን ስላለበት ዶት ሾው ብለናል ማለት ነው። እዚህ ጋር በቃ እዚህ ጋር ደግሞ እንደነ ምንለው ማለት ነው for the time being አሁንም ለዚህ በቶስት መልክ ነው ዲስፕሌይ ማድረግላችሁ። ቶስት እቺኛዋ create a new toast የምትለውን ምረጡ ብያችኋለሁ። እዚህ ጋር ultimate ከዚህ ጋር ያው ቶስቱ ተመሳሳይ ነው እንዳልኳችሁ it takes 3 arguments የመጀመሪያው context it belongs to this toast belongs to this activity because this login activity dot this ነው የሚለው then እዚህ ጋር
ዲስፕሌይ መሆን የምፈልገውን ቴክስት እዚህ ላይ እጽፋለሁ። ሎግድ ኢን ሳክሰስፉሊ ላይክ ሶ። ሎግድ ኢን ሳክሰስፉሊ የሚለውን ዲስፕሌይ እንዲያደርግልኝ ነው የምፈልገው። እዚህ ጋር ይውላችሁ if username equals the literal value constant value ለጊዜው ሰጥቻለሁ። user any within double quotes as a string any value ከፈለጋችሁ admin any value መስጠት ትችላላችሁ። ግን ሎጊን ሳርግ user as a username ፓስዋርድ ደግሞ 1 2 3 ብቻ ከተጠቀመ ነው እቺኛው ዲስፕሌይ የሚያደርግለት ማለት ነው። ሎግድ ኢን ሳክሰስፉሊ ብሎ ዲስፕሌይ የሚያደርግለት ካልሆነ ግን ይሄ ከተሳሳተ ግን ወይ ሁለቱንም ከተሳሳተ ግን እንኳን እቺኛው ዲስፕሌይ ያደርግለታል ኤልስ ፓርት ያለችውን ማለት ነው። ኦኬ ሶ for the typing በቶስት መልክ ዲስፕሌይ አድርጌላችኋለሁ። ግን for the feature actually ስራውን የሚሰራው ያው እዚህ ጋር ዩዘርኔም እና ፓስዋርድ ሊተራል ቫልዩ ለጊዜው ሰጠ ነው እንጂ for the feature ያው ዳታቤዝ እንጠቀማለን። ከዳታቤዝ ሴሌክት አድርገን ወይ ደግሞ ያገኘነውን ዳታ ነው ኮምፔር የምናደርገው ከነዚህ ዩዘርኔም እና ፓስዋርድ። ግን for the typing literal any constant value as a string user ብዬ ሰጥቻለሁ። ዩዘርኔም ፓስዋርድም 1 2 3 ብዬ ሰጥቻለሁ ማለት ነው እዚህ ጋር ማለት ነው። ሶ ግን አክቹአሊ ግን እዚህ ላይ ሎጊን ካረገ በኋላ ለምሳሌ ምን አክቹአል ስራ ምን ሊሰራ ይችላል? ሎጊን ካረገ በኋላ ቱዱ ላስቀምጣት ቱዱ ሚለውን ኔክስት ምን ሰራው ናቪጌትስ ኦር ሎግድ ኢን ናቪጌትድ ኦር ሎግድ ኢን ኢንቱ ዲ ሆም ፔጅ ያው ዩዘሩ ሆም ፔጅ ውስጥ ገብተው የሚሰራቸውን ስራ ወደዛኛው ነው ናቪጌት እንዲያደርግ ወይ ደግሞ ከዚህኛው አክቲቪቲ ሎጊን አክቲቪቲ ወደ ሌላ አክቲቪቲ ሙቭ እንዲያደርግ ነው የምናደርገው ማለት ነው አክቹአል። ከዛ በኋላ እዛ ሎጊን ካደረገ በኋላ የተለያዩ የሚሰራቸውን ስራ እንዲሰራ ነው አክቹአሊ የምንፈልገው ማለት ነው። ስለዚህ ቱዱ ብዬ አስቀምጫለሁ እዚህ ጋር። ያው ኔክስት ቪዲዮ ላይ እቺኛዋ ቱዱ የምናስተካክል ይሆናል ማለት ነው። አክቹአሊ እዚህ ጃቫ ቱል አንድሮይድ ላይም አለች እቺኛዋ ቱል ቱዱ ብዬ ያስቀመጥኩት እያንዳንዱ ለምሳሌ ቱዱ ናምበር 1 እዚህ ላይ አንድ ስራ ኔክስት መስራ ማለት ነው። ኔክስት መጥቼችኛው እዚህ አለች ማለት ነው። እዚህ ጋር ለምሳሌ ሜኑ ገብታችሁ እያንዳንዱ ቱል ሳፖርቲቭ ቱልስ የምታገኟቸው እዚህ ጋር ቪውስ ቱል ዊንዶውስ ይላሉ። እዚህ ላይ ስክሮል አድርጉ። እዚህ ጋር መጨረሻ አለች። እዚህ ጋር ሁላችሁ ቱዱ ቱል ናት። እዚህ ጋር ክሊክ ስታደርጉ እዚህ ጋር ሁላችሁ ሊስት ኦፍ ቱዱስ እዚህ ጋር ሁለት ፋይል አለ እያለኝ ነው። አንደኛው እዚህ ጋር ኤግዛምፕል ነው አክቹአሊ የኔ አይደለም ይሄኛው ተውት። ግን እዚህ ጋር አንድ ዲፋይን ያረኳት ቱዱ ቱል ተጠቅሜ ዲፋይን ያረኳት ዊዝን ኤ ኮመንት አንድ አለች ማለት ነው። ስለዚህ እዚህ ላይ እቺኛዋ እዚህ አለች ሁላችሁ። ስለዚህ ኔክስት መጥቼ እዚህ ቱዱ ቱል ውስጥ ይሄንኛው ዳብል ክሊክ አድርጌ ወደዚህኛው ሪዳይሬክት ያደርገኛል። ከዚህ ኮዲንግ ማድረግ ወይ ደግሞ ኮድ መጻፍ ከዚህ ቀጥላለሁ ማለት ነው። ገብታችኋል አይደለ? ይሄንኛው ጃቫ ቱል ነው። ስለዚህ ይሄንኛው ቱዱ ሚለውን ማለት ፋርዘር ኔክስት መስራት የምትፈልጓቸው ፖይንቶች እዚህ ላይ ታስቀምጡና እንዳትረሷቸው ለኔክስት ሪሜምበር እንድታደርጉ ወይ ደግሞ ለማስታወስ ሪማይንድ እንድታደርጉ ያግዛቸዋል ማለት ነው። ከየት እስከዚህ ድረስ ሰርታችኋል ከዚህ መቀጠል እንዳለባችሁ ወይ ደግሞ ከየት መቀጠል እንዳለባችሁ አዝ ኤ ሪማይንደር ነው ሪማይንድ ያደርጋችኋል። ይሄንኛው ቱዱ ቱል ነው። ኢት ኢዝ ቬሪ ኢምፖርታንት ቱል። እነዚህ ፕሮፌሽናል ዲቨሎፐርስ የሚጠቀሙት ቱል ነው። ስለዚህ ሌላ ቱዱ ካላችሁም ልክ እንደዚህ ሊስት ማድረግ ትችላላችሁ። ግን ኮመንት ውስጥ ነው የምታስገቡት። ዘን ቱዱ ለመጻፍ እችኛዋ በካፒታል ሌተር እችኛዋ ጻፍ። እሺ ቱዱ ብላችሁ ዘን ኮለን ዘን እነዚህ ዋትኤቨር እዚህ ጋር የምትጽፏቸው እዚህ ላይ ያመጣላችኋል ማለት ነው። ስለዚህ አንድ ብቻ ቱዱ ኔክስት መሰራት እችኛዋ ብቻ አለችኝ። ስለዚህ ኔክስት እዚህ ላይ መጥቼ ከዚህ ላይ እቀጥላለሁ ማለት ነው። እዚህ ጋር ክሊክ አድርጌ ኦኬ ይሄንኛው ሚኒማይዝ አደርጋለሁ። ኦኬ እዚህ ላይ የተወሰነ እዚህ ላይ አንድ ሁለት ሞዲፋይ ላድርግ። እነዚህ ሁለቱ ኢንፑት ታይፓቸው ላስተካክላ እነዚህ ማለት ነው። እዚህ ላይ ኢንፑት ታይፑ ቴክስት ልበለው። ያው ዩዘር ኔም ስለሆነ ቴክስት ይሄ ቴክስት ኢንፑት ታይፕ ባይ ዲፋይኒንግ this attribute actually it helps me እዚህ ጋር ዩዘር ኔሙ እዚህ ላይ መጻፍ ሲጀምር ኪቦርዱ የቴክስት ኪቦርድ ነው ዲስፕሌይ የሚያደርግለት ማለት ነው through this attribute the same is true እዚህ ጋር input type define አደርጋለሁ number password
እችኛዋ ተቀማለሁ። እዚህ ላይ ደግሞ ምን ማለት ነው? አንደኛ ናምበር የምትለውን የናምበር ኪቦርድ ብቻ ዲስፕሌይ ያደርግልኛል። ሁለተኛ ደግሞ ወደ ፓስዋርድ ይቀይራቸዋል፣ ወደ ዶት ማለት ነው፣ ያው ለሴኩሪቲ ፐርፐስ። እችኛዋ ይሄ ሁሉ የምትሰራው እችኛዋ አትሪቢዩት ናት ማለት ነው። ስለዚህ ቴክስት መጻፍ አልችልም። ኢንዳይሬክት ምን ማለት ነው? ያው ፎርም ቫሊዴሽን ቫሊዴት እያደረኩ ነው ማለት ነው። እችኛዋ ቴክስት ነው ዲስፕሌይ የሚያደርግልኝ፣ ቴክስት ኪቦርድ ያመጣልኛል። ራን አድርጌ ያሳያችኋለሁ በኋላ ላይ። እችኛዋ ደግሞ የናምበር ኪቦርድ ብቻ ያመጣልኛል። ፕላስ ደግሞ መጻፍ ሲጀምር እነዚህ 1 2 3 ፓስዋርድ 1 2 3 ከጻፍኩ በኋላ ናምበሮቹ ወደ ዶት ወይ ደግሞ አስትሪክስ መልክ ይቀይራቸዋል ማለት ነው። እችኛዋ ስለጻፍኩ ማለት ነው። ሶ እነዚህ ሞዲፋይ አድርጌያለሁ። ሌላ ያው የመጨረሻ አይ ቲንክ ቴስት ማድረግ አለብኝ አይደል? ቴስት ላደርገው እስካሁን ድረስ የሰራነውን ስራ ቴስት እናደርገው እስቲ። አዝ ኤክስፔክትድ ይሰራል ወይ የሚለውን ቴስት እናደርጋለን ማለት ነው። ስለዚህ ቴስት ለማድረግ ያው እንደተለመደው ስልኬ እና ኮምፒውተሬ ኮኔክት አደርጋቸዋለሁ በዩኤስቢ ኬብል which is ቻርጀር ማለት ነው። ይሄ ዳታ ኬብል ሆኖ ቻርጀር ኮኔክት አደርጋቸዋለሁ ማለት ነው። ስለዚህ አሁን ኮኔክት እያደረኳቸው ነው። ፊዚካል ዲቫይስ ላይ ስለሆነ ራን ማድረገው ማለት ነው። ስለዚህ ኮኔክት እያደረኩት ነው ማለት ነው። ስለዚህ እዚህ ጋር ዲቫይሱ እዚህ ጋር ያውላችሁ ወደዚህ ካስት ወይ ደግሞ እዚህ ጋር ያውላችሁ የዲቫይሴ ፊዚካል ዲቫይሴ ስክሪን እዚህ ላይ ካስት አድርጎልኛል ማለት ነው። ያው ካስት ለማድረግ እዚህ ላይ የስልካችሁ ስክሪን እዚህ ላይ እንዲታይ ከፈለጋችሁ አንድ ስቴፕ ብቻ ነው የምንሰራው። ምንድነው የምናደርገው? እዚህ ላይ ያውላችሁ እዚህ ጋር ሆቨር ስታደርጉ ሜኑ ክሊክ ታደርጋላችሁ። ሴቲንግ ክሊክ ታደርጋላችሁ። ዘን እዚህ ጋር እንደዚህ ነው የሚሆነው። ሴቲንግ ላይ ልክ እዚህ ስገቡ ቱልስ የሚለውን ክሊክ ታደርጋላችሁ ወይ ደግሞ ኤክስፓንድ ታደርጋላችሁ። ቱልስ የምትለውን ኤክስፓንድ ስታደርጉ እዚህ ጋር ዲቫይስ ሚረሪንግ የምትላለች እዚህ ጋር ቱል እዚህ ጋር ችኛዋ ክሊክ አድርገው እዚህ ጋር ክሊክ አድርጋችሁ የመጀመሪያው እዚህ ጋር አክቲቬት ሚረሪንግ when a new physical device is connected ወይ ይሄንኛውም አክቲቬት ሚረሪንግ when launching an app on a physical device ይሄንኛው አፕሊኬሽን ፊዚካል ዲቫይስ ላይ ላውንች ሲሆን ነው አክቲቬት የሚያደርገው። ይሄንኛው ግን በቃ ኮኔክት ስታደርጉት ምን ማለት ነው? ልክ አሁን እዚህ ጋር ስልኬ ከኮምፒውተር ጋር ሳገናኘው አይደለ እዚህ ጋር ሚረር ወይ ደግሞ ስክሪን እዚህ ላይ የታየው እዚህኛው አይው አክቲቬት ሚረሪንግ ወይ ኒው ፊዚካል ዲቫይስ ኢዝ ኮኔክትድ ዊዝ ዩር ኮምፒውተር ኮኔክት ልክ ሲሆን ይታያል እዚህ ጋር ማለት ነው። ይሄ እዚህ ወደዚህ ካስት ያደርግላችኋል። ስለዚህ የመጀመሪያውን ወይ ሁለተኛው ከፈለጋችሁ ኦኬ። ስለዚህ ብቻ ከነዚህ መርጣችሁ as per your requirement ከነዚህ select አድርጉ። my recommendation ወይ ደግሞ my favorite way of mirroring my physical devices screen on my computer is የመጀመሪያውን ክሊክ አደርጋለሁ። ከዛ apply ምትል enable ትሆናለች። apply ብላችሁ እቺኛዋ አሁን ዲሴብል ናት፣ ያው select ስላደረኩት ነው። እቺኛዋ apply ብላችሁ ኦኬ ትላላችሁ ማለት ነው። ስለዚህ ወዲያው ስልካችሁ ወደ ኮምፒውተራችሁ ልክ ኮኔክት ታደርጉት እዚህ ላይ የስልካችሁን ዲቫይስ ስክሪን እዚህ ላይ ያመጣላችኋል። ሚረሪንግ ወይ ደግሞ ካስቲንግ እንለዋለን ማለት ነው። ሶ እንደዚህ ካረግን በኋላ አሁን ያው ቴስት እናደርጋለን። ይኸውላችሁ እዚህ ላይ የስልኬ ስም ወይ ደግሞ የዲቫይሴ ፊዚካል ዲቫይሴ ስም እዚህ ላይ ያመጣልኝ I am going to run or test this application on this device እዚህ ዲቫይስ ላይ ቴስት አድርጋለሁ። ይሄ ቨርቹዋል ዲቫይስም ክሬት ካደረግን የቨርቹዋል ዲቫይሳችሁ ስም እዚህ ላይ ያመጣላችኋል። ስለዚህ ራን ኦን ዲስ ቨርቹዋል ዲቫይስ ነው የሚሆነው ማለት ነው። አሁን ግን ፊዚካል ዲቫይስ ነው እየተጠቀምኩ ያለሁት ማለት ነው። ሶ ራን ለማድረግ ያው የምንከተላቸው ስቴፖች አሉ ባለፈው ያሳየኋችሁ። ሶ አሁንም በድጋሚ ሪኮመንድ አደርጋችኋለሁ። በዚህ ቪዲዮ ዲስክሪፕሽን ሴክሽን ላይ አስቀምጥላችኋለሁ ባለፈው የሰራኋት የመጀመሪያ ዴሞንስትሬሽን። እዛ ላይ በደንብ እዩ እንዴት ነው ሴቲንግ ላይ የምናስተካክለው የተወሰነ የምናስተካክለው ሴቲንግ ላይ አለ። እዚህ ላይ አንድሮይድ አፕሊኬሽን ራን ለማድረግ አስቀድመን የምናስተካክለው ስላለ እሱ ይሄ ቪዲዮ ላይ ማየት ትችላላችሁ። ባለፈው የሰራሁት ቪዲዮ ላይ እዚህ ዲስክሪፕሽን የዚህኛው ቪዲዮ ዲስክሪፕሽን ሴክሽን ላይ ሊንኩ አስቀምጥላችኋለሁ ማለት ነው። ሶ እንድታዩ ሃይሊ ሪኮመንድ አደርጋችኋለሁ። ሶ አሁን ራን አደርጋለሁ። ኦኬ። ከዛ በፊት ግን እዚህ ላይ ያው ማኒፌስት ላይ ክሊክ ጭኛዋ ማኒፌስት አንድሮይድ ማኒፌስት .xml የት ነው ያገኘኋት? እዚህ ማኒፌስት ሚል ፎልደር ኤክስፓንድ ስታደርጉት እችኛዋ ፋይል ማለት ነው። እችኛዋ ክሊክ አድርጉ። የሁላችሁ እችኛዋ ሎጊን አክቲቪቲ
ምንድነው አዜ ሜን ወይ ደግሞ ላውንቸር ዲፋይን አልተደረገም። ስለዚህ መጀመሪያ ይሄንኛው አክቲቪቲ a collection of application is a collection of activity so far ሁለት አክቲቪቲ ያለኝ ሁለቱም አክቲቪቲ ይዘዋል። ግን አዜ ላውንቸር ወይ ደግሞ አዜ ኢንትሪ ፖይንት አክቲቪቲ ዲፋይን የተደረገው ሜን አክቲቪቲ ስለሆነ ራንስ አድርገው የሚያሳየኝ ወይ ደግሞ ላውንች የሚያደርግልኝ አክቲቪቲ ሜን አክቲቪቲ ነው ማለት ነው። ግን እኔ የፈለኩት አሁን የሰራዋትን ማየት ነው የፈለኩት which is login activity። ስለዚህ ምንድነው ማድረግ ያለብኝ ወይ ኢንዳይሬክትሊ ከዚህ አክቲቪቲ ጋር ማገናኘት አለብኝ ከሜን አክቲቪቲ which is ሜን አክቲቪቲ ማለት ከዚህ ጋር በጃቫ ኮድ ኢንዳይሬክትሊ ማገናኘት አለብኝ። ሎጊን አክቲቪቲ ከዚህ ላይ ማገናኘት አለብኝ ወይ ደግሞ ለፈርዝ ታይሚንግ እሱ ለሌላ ጊዜ ያሳያችኋለሁ። ለአሁን ግን በጣም ኢዚ የሚሆነው ምንድነው ማለት ነው ቦታውን መቀየር ማለት ነው። ምን ማለት ነው I am going to define login activity as a launcher ወይ ደግሞ main activity as a launcher ወይ ደግሞ main activity define አደርጋለሁ። main activity ደግሞ የሎጊን አክቲቪቲ ቦታቸውን ቀያየራለሁ ማለት ነው። ሶ እዚህ ጋር login activity ላለው ሎጊን የሜን አክቲቪቲ ቦታ ለሎጊን አክቲቪቲ እዚህ ላይ ዲፋይን አደርጋለሁ። እዚህ ላይ ደግሞ ሜን አክቲቪቲ ቦታቸውን ቀያየርኳቸው ማለት ነው። ባይ ዱዊንግ ሶ ምንድነው ያደረኩት ሎጊን አክቲቪቲ አዜ ኢንተንት ፊልተር ላይ አክሽን አዜ ሜን ካታጎሪ ደግሞ አዜ ላውንቸር። ስለዚህ አን ኢንተር ፖይንት ዲፋይን አደረኩት ማለት ነው። ምን ማለት ነው አፕሊኬሽን የራንስ አድርገው አሁን የሚታየኝ የመጀመሪያ የሚታየኝ አክቲቪቲ ይሄንኛው ነው የሚሆነው ማለት ነው which is login activity which is አሁን ማየት ቴስት ማድረግ የፈለኩት አክቲቪቲ ማለት ነው። ኦኬ ያው ለዴሞንስትሬሽን ስለሆነ እንዳልኳችሁ ብዙ ኮንሲስተንት የሆነ እንትን ኤክስፔክት እንዳታረጉ እንጂ ያው ኖርማል ፕሮጀክት ቢሆን ነው ያው ሎጊን አክቲቪቲ መጀመሪያ አለ ከዛ ሎጊን አክቲቪቲ ላይ ሌሎች አክቲቪቲስ ጃቫ ሳይድ ላይ through the intent ኮኔክት እናደርጋቸዋለን ከዛ ናቪጌት ያደርጋሉ ምናምን ነገር እሱ ነው ዋናው ፕሮጀክት ላይ ስንሰራ እንትን የምንለው ማለት ነው። አሁን ግን ለዴሞንስትሬሽን ነው we are ultimately focus ያደረግን ያለ ነው ያው ፕራክቲካል ዴሞንስትሬሽን እነዚህ ኢምፖርታንት የሚባሉ የአንድሮይድ ኮንሴፕትስ ዴሞንስትሬት የምናደርግበት ስለሆነ ይሄንኛው ፕሮጀክት ክሬት ያደረኩት እዛ ላይ ነው ፎከስ የምናደርገው ማለት ነው። ስለዚህ በዚህ ወይ ቦታቸውን እዚህ ጋር we are making by doing so we are making what this as a launcher ወይ ደግሞ ኢንተር ፖይንት ይሄንኛው ደግሞ ልክ እንደ ኖርማል አክቲቪቲ ማለት ነው። ላውንች ሜን አክቲቪቲ ስሙ ሜን አክቲቪቲ ስለሆነ ብቻ አይደለም ስታርቲንግ ፖይንት ወይ ደግሞ ኢንተር የሚጀምረው ማለት ነው። አልቲሜትሊ እቺኛዋ ናት አዝ ኢንተር ፖይንት እንድትጀምር የሚያደርገው ስሙ whatever ሎጊንም ሊሆን ይችላል ሳይን አፕም ሊሆን ይችላል ሜንም አክቲቪቲ ስለስም it doesn't matter about the name ultimately እቺኛዋ ናት ሁሉ አዝ ኢንተር ፖይንት እንዲጀምር ወይ ደግሞ አዝ ላውንቸር እንዲጀምር የሚያደርገው እቺኛዋ ናት ማለት ነው። ኢንተንት ፊልተር አክሽን as a main ካታጎሪ ደግሞ as a launcher ዲፋይን ካደረግነው እቺኛዋ ልክ ራንስ አድርገው የመጀመሪያ የሚታየኝ አክቲቪቲ እቺኛዋ ናት የምትሆነው ማለት ነው። ሶ ባይ ዱዊንግ ሶ አሁን ስራዬን ጨርሻለሁ። እቺኛዋ ክሎዝ አደርጋለሁ። ሜን አክቲቪቲም እዚህ ላይ አሁን መስራት አልፈልግም። ስለዚህ ላይ የሰራኋቸው ዛሬ ስለዚህ እዚህ ጋር እቺኛዋ ሰርቼ አሁን ራን አደርጋለሁ ማለት ነው። ስለዚህ ራን አድርገው ራን this application on this device ስለዚህ ራን የምትለውን እቺኛዋ በተናለኝ ክሊክ አደርጋለሁ። እዚህ ላይ ፕሮግረሱ ለማየት እዚህ ጋር ይውላችሁ ፕሮግረስ ግሬድድ ቢልድ ራኒንግ ይላል ወይ ደግሞ እቺኛዋ እንትን ቢልድ የምትልበተናለች ክሊክ አድርጉና ፕሮግረሱ እዚህ ጋር ታያላችሁ ማለት ነው። ሶ አይ ቲንክ ኢት ቴክስ ኤ ሞመንት ከዛ ያው የሚቀጥለውን ስቴፕ የምናይ ይሆናል ማለት ነው። ኦኬ እዚህ ጋር ይውላችሁ እዚህ ጋር ቢልድ አልቲሜትሊ ቢልድ አድርገው ጨርሷል። እዚህ ጋርም ያው ቢልድ ሰክሰስፉሊ ይላል። እዚህ ጋር ይውላችሁ ላውንች ያደርገልኝ ነው። ላውንቺንግ ኦን ዘ ዲቫይስ ፊዚካል ዲቫይስ ላይ ላውንች ያደርገልኝ ነው ማለት ነው። እቺኛው ላውንቺንግ ኦን ዘ ዲቫይስ ይላል። ኦኬ እዚህ ጋር ኢንስታል ይውላችሁ ላውንች አድርጎ ዘን ኢንስታንስ ሰክሰስፉሊ ፊኒሽድ ኢንስታል አድርጓል ማለት ነው። ይውላችሁ እዚህ ጋር እቺኛው ምን ማይዝ ላደርጋት ይውላችሁ ፊዚካል ዲቫይስ ላይ እዚህ ጋር እነዚህ ይውላችሁ የቀድሞ ኤግዛምፕል ፋይል ክሊክ ላድርግ እዚህ እቺኛዋ ፕሪቪው ናት ፕሪቪው ነው ማለት ነው። ስለዚህ አክቹዋል ኦብጀክትስ አይደሉም እንደዚህ ማለት ነው። ለፕሪቪው እዚህ ላይ የምንጽፋቸው ኢፌክቱ እዚህ ላይ እንዲያሳየኝ ነው ፕሪቪው እንለዋለን እንጂ አክቹዋል ኦብጀክቶቹ እዚህ ላይ ያሉ ናቸው ማለት ነው። ስለዚህ ዩዘሩ እዚህ ጋር ከነዚህ እነዚህ አክቹዋል ኦብጀክትስ ናቸው እነዚህ ማለት ነው። እነዚህ ፕሪቪው ናቸው እነዚህ አክቹዋል ኦብጀክትስ እንላቸዋለን። ሚኒንግ ዛት ዩዘሩ ከነዚህ ጋር ኢንተራክት ማድረግ ይችላል ከዚህ ጋር ኢንተራክት ማድረግ ይችላል። ኦኬ ከዚህ ጋር አክቹአሊ ኢንተራክት ማድረግ ይችላል። አክቹአሊ ኦብጀክት ስለሆነ ከነዚህ ሁለት በተንም ዩዘሩ
ኢንተራክት ማድረግ ይችላል ማለት ነው። ሶ ወደ አክቹዋል ኦብጀክት የሚቀየረው ደግሞ ኢንፍሌት የሚሆነው ወይ ደግሞ ፓርስ የሚሆነው ደግሞ እዚህኛዋ ናት ማለት ነው። እዚህ ጋር ያሉ ዲዛይን ያረገ እዚህ ላይ ኤግዜሜል ሳይድ ላይ ዲዛይን ያረግናቸው የተለያዩ ኤግዜሜል ቪውስ ultimately converts or parses or inflates to their equivalent java layout ወይ ደግሞ java views አጠቃላይ ወደዚህኛው actual so that the user ultimately can directly interact with those different views android views so edit text ምናምን ስለዚህ እዚህ ጋር ወይ ደግሞ እዚህ ጋር ክሊክ አደርጋለሁ ይኸውላችሁ ፎርማ እዚህ ጋር input type ምን ስላልኳት ነው input type text ስላልኳት የቴክስት ኪቦርድ ያመጣላችኋል እዚህኛው ማለት ነው ሶ ምንድነው የጻፈው እዚህ ጋር ዩዘር ብዬጽፋለሁ ኦኬ ሁለተኛው ደግሞ እዚህ ጋር ክሊክ ሳደርግ ኢንፑት ታይፕ ምንድነው ያደርጓት ኢንፑት ታይፑ ነምበር ፓስዋርድ ነው ነምበር ሚለውን የነምበር ብቻ ኪቦርድ ነው የሚያመጣላችሁ meaning that it is impossible to write ቴክስት ላይ መጻፍ አልችልም because ኪቦርዱ ስለማይፈቅድልኝ ማለት ነው ነምበር ብቻ ነው የምጽፈው ስለዚህ 1 2 3 ወደ ዶት ወይ ደግሞ አስትሪክስ ይቀይራቸዋል ለምን ነምበር ፓስወርድ ኢንፑት ታይፕ ነምበር ፓስወርድ ስላልኩት ማለት ነው ኦኬ ስለዚህ ባይ ዶይንግ ሶ ሎጊንግ ስለው አሁን ምን ይላል ማለት ነው እዚህ ጋር if እዚህ ጋር ዩዘር ኔሙ ኢንሰርት ያደረገው ዩዘር ኔሙ ዩዘር ከሆነና ኤንድ ፓስወርዱ 1 2 3 ከሆነ ሎጊን ያው ምንድነው የሚለው በቶስት ሎግድ ኢን ሰክሰስፉሊ ስለዚህ እስቲ ክሊክ አድርጋታለሁ ሎግድ ኢን ሰክሰስፉሊ ማለት ነው as expected ሰርቷል ማለት ነው ስለዚህ እቺኛዋ ቶስት እዚህ ጋር ያላችሁ ቶስት እቺኛዋ ናት ቶስት ያልኳችሁ እቺኛዋ ማለት ነው እዚህ ወዲያው ተጠፋለች ምክንያቱም ሾርት ፔሪድ ኦፍ ታይም ብቻ ነው ያላት የታይም ሌንግዟ 2 ሰከንድ because እዚህ ጋር ሌንግዝ አንደርስኮር ሾርት ነው ያልኳት ሎንግ ብለው ብዙም የተራራቀ አይሆንም 3.5 ሰከንድ ብቻ ነው ቆይታ ነው የምትጠፋው ማለት ነው ሶ እዚህ ጋር ያላችሁ ክሊክ እቺኛዋ ቶስት ላታለው ከ2 ሰከንድ በኋላ ትጠፋለች ማለት ነው ቶስት ማለት እቺኛዋ ናት ማለት ነው እቺኛዋ ቶስት ላታለን ክሊር በተን ሲሰራ ክሊር ስለው ማጥፋት አለበት እዚህ ጋር የተጻፈው ሂሮ ይጎ ያጥፋልኛል ማለት ነው ክሊር ማለት እነዚህ ናቸው ሴት ቴክስት ኢምፕቲ ስትሪንግ አሳይን ስላደረኩ ያው ክሊር ልክ የክሊር የሚለውን ኮንሴፕት ሪፕሌስ ያደርግልኛል ማለት ነው የሚሆነው ሶ እዚህ ጋር ባክ ብላችሁ ያው ልክ አሁን እዚህ ጋር ያው አፕሊኬሽኗ እዚህ ያለች አሁን ኔም ኦፍ ዘ አፕሊኬሽን እንደሚለው ዲሞ አፕ እዚህ ጋር ነው ዲሞ አፕ ነው የምትለው ልክ እንደ ሌላ አፕሊኬሽን እዚህ ላይ ኢንስታል አድርጌያታለሁ ማለት ነው ሶ አሁን ካሁን በኋላ ያው ስልኬ ከዚህ ኮምፒውተር ላይ ዲስኮኔክት ካደረኩ በኋላ በቃ ልክ እንደ ኖርማል አፕሊኬሽን ክሬት አደርጋለሁ ስፈልግ ከፍታለሁ የተለያዩ ስራዎችን እንሰራለሁ ምናምን ልክ እንደ ሌላ አፕሊኬሽን ነው የሚሆነው ማለት ነው ካሁን በኋላ ስለዚህ እዚህ ጋር ሁላችሁ ክሊክ አድርጋችሁ በድጋሚ ላይ እስቲ ኢንኮሬክት ልጻፍ ዩዘር ሚለውን ዩዘር ልበለው ደብል ትሪፕል አር ስለሆነ ኢንኮሬክት ነው 1 2 3 ኦኬ ዩዘር ኔም አትሊስት ኢንኮሬክት ስለሆነ ሎጊን ስለው ምን ማለት አለበት ኢንኮሬክት ዩዘር ኔም እና ይኸውላችሁ ኢንኮሬክት ዩዘር ኔም ኦር ፓስወርድ as expected ሰርቶልኛል ማለት ነው አይ ቲንክ የዛሬ ቪዲዮ ኮንተንት which is our second አንድሮይድ ሃንድስ ኦን ፕራክቲካል ዴሞንስትሬሽን እቺኛዋ ለመስራት ነበረ ሞር ኦር ለስ እቺኛዋ ሰርተናል ማለት ነው ስለዚህ ፋርዘር እቺኛዋ በኔክስት ፕራክቲካል ዴሞንስትሬሽን የምንሰራቸው እያሻሻልን አፕዴት እያደረግን የምንቀጥል ይሆናል ማለት ነው ግን የዛሬ ቪዲዮ ኮንተንት እስካሁን ድረስ የተከታተልነው ይመስል ነበር በሌላ ቪዲዮ ኮንተንት እስከምንገናኝ ድረስ ቻው ቻው መልካም ጊዜ ደህና ሁኑ